ሰላም ሰላም ክቡራትና ክቡራን የሰላም ፕረስ ተከታታዮች ለዛሬ አንድ እንግዳ ይዘን መጥተናል። የዛሬ እንግዳችን አሉላ ሰሎሞን ነው። ስለ የትግራይ እንዲሁም የኢትዮጵያ አሁናዊ ሁኔታዎች ማዳርገን ቆይታ የምናደርግ ይሆናል። ብዙ ጥያቄዎች ይዘናል ማለት ነው። ከአሉላ ሰሎሞን የምንናገርበት ስለ አሁናዊ ሁኔታ በተለይ በትግራይ ያለው በጣም አስከፊ የሆነ ማህበረሰቡ ወደ አስከፊ የሆነ የኑሮ ሁኔታም እየወረደ ነው ያለው። ምናልባት እዛ ያሉ መሪዎችም ሁኔታውን ለማስተካከል የሚወስዱት ኮሚትመንት የለም። ይባስ ብሎ ነገሩን ለማባባስ የሚሄዱት መንገድ በጣም በሚያስከፋ ደረጃ እስከ ሰራዊትን ወደ ሱዳን በመርሲነሪ ወይም ደግሞ በሽያጭ እያቀረቡ ነው ያሉት። አፈሳም እንዳያችሁት ነው። አሁን በትግራይ የነበረው ሁኔታ የከፋ ከሄደ በኋላም በትግራይ ውስጥ ሆነም ሰላማዊ ትግል ማድረግ በማይቻልበት ደረጃ ተደርሰዋል። ለዚህ ለውጤቱም ከትግራይ ውጭ የትጥቅም እንዲሁም የሰላማዊ እንቅስቃሴ ወይም ነው ትግሎች እየተካሄዱ ነው። ድርጅቶችም አዳዲስ እየመጡ ነው ያሉት። ለውጤቱም አሁን በአዲስ አበባ ከተማ ለውጥ ፈላጊዎች የትግራይ ወጣቶችም ትላልቅ ሰዎችም ያሉበት ሰላማዊ ሰልፍ ተካሂደዋል ማለት ነው። እያየነው የነበረው ነው። ውጤቱም አይተነዋል ማለት ነው። ስለዚህ ሁኔታዎች ማላርገን ስለ ኢትዮጵያ ሁኔታ ራሱ የኢትዮጵያ መንግስት የትግራይ ሁኔታ ለመፍታት ያለው ኮሚትመንት ወይም ደግሞ ፍላጎት ምን ይመስላል፣ የህወሓት የሚሄዱት አካሄድስ ምንድነው የሚመስለው የሚል ማላርገን ከአሉላ ሰሎሞን ቆይታ የምናደርግ ይሆናል። እስከ መጨረሻ ቆይታችን አብራችሁን ቆዩ። ለዚህ ሚዲያ አዲስ የሆናችሁ ሳብስክራይብ እያደረጋችሁ እንዲሁም ደግሞ የዚህ ሚዲያ ፕሮግራሞች ተደማጭነት እንዲኖራቸው ስትገቡ ላይክ፣ ሼር እያደረጋችሁ የሚል መልእክት ለማስተላለፍ ነው። መልካም ቆይታ። ሰላም አሉላ ሰሎሞን፣ እንኳን ደህና መጣ። ሰላም ነጋሲ፣ እንኳን ደህና ቆየኝ። እጅግ አድርጌ አመሰግናለሁ። ያው በአማርኛ ቋንቋ ይህ የመጀመሪያችን ቢሆንም በትግርኛ ብዙ ፕሮግራሞች አብረን ሰርተናል። ኦሪያ ሚዲያም ሰላም ሚዲያም ያው በሰላም ፕሬስም ሁለቱም አንድ ላይ እየሰራ ያለ የአንድ ተቋም ሁለት ቻነሎች መሆኑ ተመልካቾችንም በዚህ አጋጣሚ ማስታወስ ፈልጋለሁ እና ባነሳቸው ርዕሰ ጉዳዮች እንወያያለን። ተመልካቾች አብረውን እንዲቆዩ በአክብሮት ጋብዛለሁ። እኔም አመሰግናለሁ። ጥሩ። ምናልባት እንደገለጽከው በትግርኛም ብዙ ፕሮግራሞች ስንሰራ ቆይተናል። ምናልባት አሁን የትግሉ ወይም ደግሞ ማህበረሰቡ ስለ ትግራይ ሁኔታ በደንብ እንዲያውቅ እየተደረገ ያለው ሁሉ የለውጥ ፈላጊ ወጣት የህዝቡ ምንድን ነው ትግታ ወይም ደግሞ ሀሳቡ ምንድነው እየጠየቀ ያለው የሚለው እሱ ለማሳየትም በትግርኛ ብቻ ሳይሆን ሰፊው የኢትዮጵያ ህዝብ መስማት አለበት። ምናልባት ትግሉም የለውጥ ትግሉም በሌሎችም ስላለ እንዲያውም አሁን በአማራ ክልል የፋኖ ትግል ማለት እንደዛ ስለሚጠሩት ማለት ነው የህወሓትን በውስጥ ትግራይ ሆኖ ለህዝቡ እንዴት አይነት አስከፊ ሁኔታ እየፈጠረ እንዳለ እያወቅ ነው እና ያው ከጎረቤት በላይም አንድ አይነት ችግርም የደረሰብን ማህበረሰብ ነን። አፋርም እንዳዛ እጉግመ ምናምን የሚባል ተፈጥሯል። ብዙ በየክልሉ ታጣቂዎች መጥተው እንገዛሃለን እያሉ ብዙ መከራም እያወረዱ ስላሉ ያው ተመሳሳይ ችግር አለብን። ስለዚህ አብረን መፍታት አለብን። ኤርትራ ውስጥም ተመሳሳይ ነው ያለው። እሱም በትግርኛ እየተግባባን እንሄዳለን። ሌላው የተቀረው የኢትዮጵያ ህዝብ ደግሞ በአማርኛ መግባባት ስላለብን ወደ አማርኛ ቻነል የመጣ ነው። በዚህ ነው ፐርፖዙ ማለት ነው። በትግርኛ 2 ዓመት አድርገናል ማለት ነው እና በድጋሜ ወደዚህ የአማርኛ ቻነላችን የመጀመሪያ ጊዜ ነው የመጣው። በፊት 3 ሰዎች ኢንተርቪው አድርገናል። ለጀነራል ዮሐንስ ገብረ መስቀል፣ ለገብረ አስራት፣ አንተ 3ኛ ነው የምትሆነው እና እጅግ አድርጌ አመሰግናለሁ። ክብረት ስትልኝ። አመሰግናለሁ። ጥሩ። እስኪ የትግራይ ውስጥ ሁኔታ እንጀምርና አሁን እንዳየነው ብዙ እንቅስቃሴም እየተደረገ ነው። ያሻሽላሉ ወይም ደግሞ ለህዝቡ ይብቃው እስኪ በቃ አሁን እንተው ወይም ደግሞ የተሻለ ኤንቫይሮንመንት እንፍጠር ምናምን ይላሉ ተብሎ እየተጠበቀ እነሱ ግን በጣም አስከፊ በሆነ ሁኔታ የትግራይ ህዝብ ወደ መግደልም ወደ አፈሳም ብዙ ሁሉም አስከፊ የሚባል ምናልባት ባለፈው ጠላት መጥቶ አርጎናል ምናምን የሚለው የትግራይ ህዝብ አሁን በህወሓትም እየደረሰው ነው ያለው እና አሁን ስለ ምዕራብ ትግራይ አንድ ኮዝ ተደርጎ ይነሳል። ህወሓትም እታገልለታለሁ የሚለው ኮዝ አርጎታል ወይም ደግሞ ምክንያት አርጎታል። ምንድነው የሚሉት? ምዕራብ ትግራይ ስላልተመለሰ ፕሪቶሪያ ስላልተፈጸመ ወደ ጦርነት ልንገባ ነው ወይም ደግሞ ከፌዴራል መንግስት ያለው ግንኙነት ሁሉ አቋርጠን አገርን እንፈጥራለን ያለው ወይም ደግሞ ሀገረ ትግራይ እንፈጥራለን እያሉ ነው እየተንቀሳቀሱ ያሉት። እንደ ኮዝ የሚያደርጉት ምዕራብ ትግራይ መመለስ የሚል አንድ አለ። ነገር ግን ማሳያዎች አይተናል። አሁን እነሱ ሀገረ ትግራይ
ተመልሶ አራት ኪሎ ዙፋንን የያዘ። ስለዚህ ያሉት ህዝቡ በቋንቋም ነግረውታል፣ ግልጽ በሆነ ቋንቋ የህወሓት አቦ ወንበር ዶክተር ደብረጽዮን የህወሓት ቤት ጽሕፈት ኃላፊ ወይም ደግሞ ጽሕፈት ቤት ኃላፊ ወይዘሮ ፈትለወርቅ ወይም ደግሞ መንጀሪኖም ተናግረዋል። አሁን ውድብ ወይም ደግሞ ፓርቲ ሳይመለስ የኛ ፓርቲ ሳይመለስ እናንተ አትመለሱም የሚል ማለት ነው። አሁን ደግሞ ወዴት እየተቀየረ ነው መሰለኝ። በቃ የ4 ኪሎ ዙፋን ሳንይዝ ተፈናቃይ አይመለስም አይነት አቅጣጫ ይዘዋልና እንዴት ይቻላል ይሄ? ወይ በቃ 4 ኪሎ ሳንመለስ ተፈናቃይ አይመለስም የሚል ያስኬዳል ወይ? እስኪ ስለሱ ብንጀምር ደስ ይለኛል። በዛ መልካም። አይ ቲንክ በፈርጅ ብናየው ጉዳዩ መጀመሪያ ትግራይ ያለበት ውስጣዊ ሁኔታ ብለን አነሳው እጅግ አስከፊ ሁኔታ ነው ያለው። ከባድ በኢኮኖሚም በማህበራዊም በፖለቲካዊም ሁኔታ ምናልባት ጦርነቱ ካደረሰበት ውድመት በባሰ መልኩ የማስቀጠል ሂደት ነው እየተካሄደ ያለው። በተወሰነ መልኩ ከጦርነት የተረፈው እና ፕሪቶሪያን ተከትሎ የፕሪቶሪያ ሰላም ስምምነት ተከትሎ ትንሽ መነቃቃት ጀምሮ የነበረ የክልሉ ማህበራዊ ኢኮኖሚያዊ እንቅስቃሴ አሁን ሙሉ ለሙሉ ኦልሞስት የለም ማለት ይቻላል። ለዚህ ደግሞ ዋናው ምክንያቱ ውስጣዊ የትግራይ ፖለቲካ ውድቀት፣ በአመራር የሚገለጽ ውድቀት ማጋጠሙ ነው። ለትግራይ ፖለቲካ መፍትሄ ከመስጠት ይልቅ ሚሊታራይዝ ማድረግ በኃይል በጉልበት በወታደራዊ በክላሽ ሁሉንም ችግሮች እፈታለሁ የሚል ኃይል በመፈጠሩ ነው። በዚህ የተነሳ ሰፊ ቁጥር ያለው ወጣት ከክልሉ እየተሰደደ ነው፣ ወደ ሀገር ውስጥም ከሀገር ውጭም። በተለያዩ የንግድ እንቅስቃሴዎች ሲሳተፉ የነበሩ ባለሀብቶች ክልሉን ጥለው እየወጡ ነው። ፌዴራል መንግስት በሚከተለው ፖሊሲም የበጀት፣ የነዳጅ፣ የሸቀጣሸቀጥ እንደዚህ የተለያዩ ግብአቶች አለመኖር የተነሳ ደግሞ በክልሉ የሚኖረው የመንግስት ሰራተኛ በመንግስት ሀብት የሚተዳደረው የህብረተሰቡ ክፍል እጅግ አስከፊ ሁኔታ ውስጥ ይገኛል ማለት ነው። ይህ የሆነው የፌዴራል መንግስት ክልሉን በኃይል ይዞ ያለው ህወሓት ፕሪቶሪያን እያከበረ አይደለም በሚል እንደ እርምጃ የወሰዳቸው ነገሮች እንደሆኑ ነው የሚገልጸው። ነገር ግን እነዚህ ቅጣቶች በዋናነት ዋጋ እየከፈለ ያለው የክልሉ ህዝብ እንጂ እነዚህ መሳሪያ የያዙ የቲፒኤልኤፍ የፖለቲኮ ሚሊተሪ ኦሊጋርኪ አባላት የወታደራዊና የፖለቲካዊ ባለስልጣናት አይደሉም ዋጋ እየከፈሉ ያሉት። ይህም ተጨምሮበት እጅግ አስከፊ ሁኔታ ውስጥ ይገኛል ክልሉ። ከዛ በተጨማሪ ከፍተኛ ቁጥር ያለው ወጣት ወታደራዊ አፈሳ በመጀመሩ ምክንያት ክልሉን ጥሎ የሚሸሽበት፣ በክልሉ ውስጥ ደግሞ በተለያዩ አካባቢዎች የሚደበቅበት፣ በታጣቂዎች እየታደነ ከቦታ ቦታ በከተሞችም ጭምር ከፍተኛ የሆነ ተቃውሞ ያጋጠመበት ሁኔታ ነበረ፣ በመቀለ ለምሳሌ። ከዛ ደግሞ አሁን ሰሞኑን በተንቤን አብይ አዲ አካባቢ ሀገረ ሰላም አካባቢ ከፍተኛ የሆነ የህዝብ ቁጣ ተቀስቅሶ በህዝብ ላይ እስከመተኮስ፣ በእናቶች ላይ እስከመተኮስ የተደረሰበት ሁኔታ አለ። ይህ ለምን ሆነ ካልከኝ የቲፒኤልኤፍ የፖለቲካና ወታደራዊ አመራር በህዝቡ ቅቡልነት በማጣቱ ነው። ምክንያቱም እንደምታውቀው አፈሳ ትክክለኛ አመራር ተቀባይነት በህዝብ ተቀባይነት ያለው አመራር ባለበት አፈሳ አያስፈልግም። አፈሳ የምን መገለጫ ነው ካልከኝ ህዝቡ አመራሩን አክንትፍ ብሎ መጥላቱ ማሳያ ነው። ከዚህ የበለጠ ምስክርነት የለም። ካሁን በፊት በትግራይ ወጣት ታጥቆ የታገለበት ታሪክ አለ እንደምታውቀው። በእነዚህ ታሪኮች አልፎ አልፎ የሚከሰቱ ስህተቶች አልነበሩም፣ ጉድለቶች አልነበሩም ማለት አይቻልም። ነገር ግን አብዛኛው ግን ፈልጎና ወዶ ነበር የሚታገለው። ዘፈንና ታዋቂ ሰዎችን ብቻ ያሁን የቅርቡ እንኳን ራሱ ብንወስድ በሚያደርጉት ቅስቀሳ
ከፍተኛ ቁጥር ያለው ወጣት እንዲሁም በህዝቡ ላይ የሚደርስ መከራ አንገሽግሾት ከፍተኛ ቁጥር ያለው ወጣት ቲዲኤፍን ተቀላቅሎ ህዝቡን ከሙሉ ለሙሉ መጥፋት ያስቀረበት ሁኔታ ነበር። ይህ ወጣት ነው አሁንም አልታገልም እያለ ያለው። ይህ ለምን ሆነ ካልከኝ አመራሩ መውደቁ የፖለቲካ ቅቡልነቱ ዜሮ ወይም ከዜሮ በታች መውደቁን የሚያሳይ ነው። ይህ በሆነበት ሁኔታ ያለው አማራጭ ፖለቲካውን ማስተካከልና አመራሩን መቀየር ነው። የፖለቲካ ቀመሩን ፎርሙላውን ማስተካከል ነው። ስለዚህ የትግራይ መሰረታዊ ችግር አሁን ከጠየቀኝ ምንድነው ካልከኝ ውስጣዊ ነው በቀዳሚነት የሚገለጽ ማለት ነው። ውጫዊው አለ ችግር የለም አልልህም። ቅድምም ገልጫዋለሁ በተወሰነ ለምሳሌ የፌዴራል መንግስት በጀት ክልከላ፣ ነዳጅ፣ ሸቀጣሸቀጥ፣ ደሞዝ ምናምን የመሳሰሉት። ነገር ግን አጠቃላይ በክልሉ ያለው ችግር መጠነ ሰፊ የሆነው ማህበራዊ፣ ኢኮኖሚያዊ እና ፖለቲካዊ ችግር ምንጩ ውስጣዊ ፖለቲካ ውድቀት ነው። የውጮቹ ይህንን ውድቀት ነው እየተጠቀሙ ያሉት። ብልጽግናም በለው ሌላም ካለ ትግራይ ውስጥ ያጋጠሙን ውድቀት ነው በሚገባ እየተጠቀሙበት ያሉት። ስለዚህ ለነሱ አመቺ የሆነ ሁኔታ እየፈጠረ ያለው ትግራይ ውስጥ ያለው አመራር ነው። ሌላው ይቅርና እንኳ አሁን ያነሳቸው የዘረዘርኳቸው ችግሮች እንዳሉ ሆኖ ህዝቡ አንድነት ኖሮ ተደራጅቶ በአንድ ላይ ሆኖ ከውጭ የሚመጣውን ችግር ለመመከት የሚያስችለው አቅም እንኳን እንዳያገኝ እያደረገ ያለው የውስጥ ችግሩ ነው። አንገቱን ረግጦ አላላውስ ብሎ ይዞት ያለው ማለት ነው። ህዝቡ በተደጋጋሚ ካሁን በፊት የውጭ አደጋዎች አልነበሩትም ማለት አይቻልም፣ ነበሩት። የቅርቡን እንኳ የጄኖሳይድ ወቅት የነበረው ማለት ነው መውሰድ ይቻላል። ነገር ግን እነዚህ ችግሮች ካሁን በፊት ከዛ በፊትም የነበሩት የቅርቡ ጊዜዎቹም ከህዝቡ አቅም በላይ መሆን አልቻሉም ነበር። ምክንያቱም ህዝቡ አንድነቱን አስጠብቆ አንድ ላይ ሆኖ በእነዚህ የውጭ ፈተናዎች ላይ አብሮ ይጋፈጣቸው ስለነበረ፣ አሁን ግን ችግሮቹ አሉ። ነገር ግን ያ የተባበረ የህዝቡ አቅምና አንድነት ግን የለም። ይህ የሆነበት ምክንያት ደግሞ አሁንም ትግራይ ውስጥ ባለው አመራር በተለይ በስፋት እየሄደበት ያለ ብሔሩን የመበተን የብሔሩን አቅም፣ በተለይ ብሔሩን መበተን ሲባል ደግሞ እንዲሁ በደፈናው ሳይሆን የብሔሩ ምርጥ የሚባለው ፈረንጆች ክሪም ዴላ ክሪም የሚሉት ማለት ነው፣ ቤስት ዋናው ማለት ነው። ይሄ በእድሜ ከወሰድክ ለምሳሌ ወጣት ማለት በአንድ ማህበረሰብ ትልቅ አቅም ነው። የተማረው የሰው ኃይል፣ ስራ መፍጠር የሚችለው የንግድ ማህበረሰብ፣ ትምህርት መማር የሚችለው ታዳጊ፣ እነዚህ ናቸው ፕራይመርሊ በዚህ በትግራይ ውስጥ ባለው አመራር እየተበተኑ ያሉት። እነዚህ ኃይሎች ከተበተኑ በአንድ ክልል ውስጥ በአንድ ህዝብ ውስጥ እዚህ ግባ የሚባል ውጤት ሊያመጣ የሚችል ኃይል ማግኘት ይከብዳል። በፖለቲካ አስተሳሰባቸው የተለየ ከህወሓት የተለየ አቋም ያላቸው ነገር ግን ክልሉን ሊጠቅሙ የሚችሉ የተለየ አማራጭ ሀሳብ ሊያቀርቡ የሚችሉ ሰዎችም ተሰደዋል። በሚዲያ ተቋማት ህብረተሰቡን በማንቃት የሚበጀውንና የሚጠቅመውን ነገር እንዲመርጥ አማራጭ ሀሳቦች እንዲንሸራሸሩ ፕላትፎርም መድረኮች የሚያመቻቸው የሚዲያ ተቋማት ተሰደዋል። በእነዚህ ሚዲያ ተቋማት ውስጥ የሚሰሩ ጋዜጠኞችና እውቀት ያላቸው ሙያውን በሚገባ የሚረዱና የሚያውቁ ወጥተዋል። እየቀረ ያለው ካየኸው ለቲፒኤልኤፍ አመራር የሰገደ በእድሜ የገፋ አብዛኛው በእድሜ ካየ ነው። በትምህርት ደግሞ ከአቅም አንጻር ካየ ነው እዚህ ግባ የማይባል ነገር ግን ክላሽ የያዘ መሳሪያ የያዘ ጉልበት የያዘ በሀሳብም ይሄን ያክል ሊያበረክት ይችላል ብለን ማትወስደው ክልሉ እና ህዝቡ እነዚህን አቅሞቹን እንዲያጣ በማድረግ ከውጭ ለሚመጣ ወራሪም በለው ደፋሪም ዋሬቨር አመቺ ሁኔታ እየፈጠረ ያለው የትግራይን ህዝብ አቅም አንድ በአንድ እየበተነ እየከፋፈለ ያለው ኃይል
ትግራይ ራሷን ለመከላከል የሚያስችላት ትግራይ ውስጥ መቆየት የሚችል አቅም እንዳይኖራት ነው እያደረገ። ሶ ፕራይመሪሊ የትግራይ ችግርም አሁን ውስጣዊ ነው። ይህን ውስጣዊ ችግር ሳይፈታ ከውጭ ሊመጣ የሚችል አደጋ መመከት የሚቻልበት እድል የለም። ይሄ ነው። ወደ ምዕራብ ትግራይ ጉዳይ ስንመጣ ያው ምዕራብ ትግራይ እኮ ለመመለስ ተፈናቃዮችም ወይም ግዛቱም ለመመለስ ያው የትግራይ የተባበረ አቅም ይጠይቃል። አሁን ትግራይ ውስጥ ምዕራብ ትግራይ መመለስ የሚችል አቅም እንዳይኖር ማድረግ ነው ምዕራብ ትግራይ እንመልሳለን እየተባለ ያለው። ይሄ በአቅም ደረጃ ነው እየነገርኩ ያለሁት። ዊሊንግነሱና ፍላጎቱና ከልብ ነው ወይ ምዕራብ ትግራይ መመለስ የሚሰራ ስራ አለ ወይ? እሱን መጣበታለን። ግን ምዕራብ ትግራይ ማንም ይሁን ማንም ይምራው ክልሉን ህወሓትም ይሁን ሌላ ምርጥ ስራ መስራት የሚችል ኃይልም ቢመጣ ለምሳሌ ወይም ምርጥ የሚባል ወታደራዊ ቁሳቁስም ያለው ቢመጣ ፕራይመሪሊ የሚፈልገው የትግራይ ህዝብ አቅም ነው። የትግራይ የብሔሩን መሰባሰብ ነው። የተሰባሰበ የብሔር አቅም እኮ ከመመለሳቸው በፊት ተፈናቃዮቹ በነበራቸው ቆይታ ተፈናቅለው ብዙ ድጋፍ ያደርግላቸው የነበረ ኃይል ነው። ለምሳሌ መቀለ አካባቢ እንውሰድ። ተፈናቃዮች ካሉባቸው ከተሞች አንዱ መቀለ ነው። መቀለ አካባቢ 70 ካሬ ተብሎ የሚጠራው አካባቢ የሚኖሩ የምዕራብ ትግራይ ተፈናቃዮች የመቀለ ህዝብ ነበረ ካለችው እያካፈለ ባለሀብትም በለው ሌላም አቅም ያለው እያዋጣ እንደዚህ ነበር። አሁን ይህ ካለችው ያካፍል የነበረ የመቀለ ህዝብ ችግር ውስጥ ወድቋል። ራሱ እየተሰደደ ነው ወጣቱ። ባለሀብቱ ያዋጣ የነበረው የተወሰነ ያግዝ የነበረው እስኪ ለምሳች ለራት እያለ ይሰጥ የነበረው ንግዱና እንትኑ እየዘጋ እየተሰደደ ነው። በነገራችን ላይ ምዕራብ ትግራይ ተፈናቃዮች ከመሄዳቸው በፊት ወደ ምዕራብ ትግራይ ከመመለስ በፊት ግዛቱንም ከማስመለስ በፊት ተፈናቃዮች እንደ ተፈናቃይ ሆነው ሰርቫይቭ ያደረጉበት የነበረ አቅም ተገድሏል ነው ማለት እያለው እንደዛ ነው እያልኩ ያለው። ስለዚህ ይህ ተፈናቃይ በሌላ ተፈናቅለው የሚኖርበት የትግራይ አካባቢዎች እንኳን ራሱ ያገኘው የነበረ አቅም እንዲያጣ ነው የተደረገው። ከዛ ለማስመለስ የሚያስፈልገው ደግሞ እንደገና አቅም ያስፈልገዋል። የተባበረ የትግራይ የብሔሩ አቅም ያስፈልጋል። ይህ አቅም ከየት ነው የሚመጣው? ወጣት ነው በብዛት። ለምሳሌ በትግል ነው መመለስ ያለበት ተፈናቃይ መሬቱን ከተባለ ወጣት ያስፈልጋል። እየሆነ ያለው ግን በተቀረው የትግራይ ከምዕራብ ትግራይ ውጭ ያለው ወይም ሌሎች የተወረሩ አካባቢዎች በምስራቅም በደቡብም ካሉት ውጭ ያለው ትግራዋይ አቅሙ እንዲያጣ አቅሙ እንዲዳከም ተደርጎ ተፈናቃይ የሆነ ነው ራሱ። ምናልባት የሚለየው ምንድነው? በስደት መልክ ከክልሉ እየሄደ ስለሆነ ነው። ከአንድ ቦታ በክልሉ ውስጥ ወደ ሌላ ቦታ ስላልተፈናቀለ ነው ተፈናቃይ የማንለው። እየተሰደደ ግን ወጣቱ እየተሰደደ ነው። ወደ አዲስ አበባ እየተሰደደ ነው። ወደ ተለያዩ የሀገሪቱ ክፍሎች እየተሰደደ ነው። ወደ ውጭም በባህር አቋርጦ ምናምን በበረሃ አቋርጦ እየሞከረ ነው። በነገራችን ላይ ስል በእነዚህ ካምፖችም ይኖር የነበረ ወጣትም ብዙ የዚህ አይነት እጣ ደርሶታል። ተፈናቅሏል፣ ተሰዷል። ወደ መሀል ሀገር፣ ወደ በረሃ አቋርጦ ባህር አቋርጦ። ስለዚህ ተፈናቃዩም አቅሙ እንዲዳከም ተፈናቃዩን አግዞ በትግልም ጭምር ታግሎ ያደርሰዋል፣ ወደ ቀዩ ይመልሰዋል ተብሎ የሚጠበቀው የትግራይ አቅም እየተበተነ ነው። ኢኮኖሚካሊም እንደዚሁ የሰው ኃይል ብቻ አይደለም። የትግራይ አቅም በኢኮኖሚ ደረጃ ምዕራብ ትግራይን ለመመለስ እና የምዕራብ ትግራይ ተፈናቃዮችን ለመመለስ ያስፈልግ የነበረ የኢኮኖሚ አቅምም እየተዳከመ ነው። ምናልባት ከቅድም ከተናገርኩት ጋር የሚያያዝም እዚህም ላይ የሚሄድ ደግሞ ለምሳሌ አፈሳ ሲደረግ ያው እምቢ አልታገልም ያለ ወጣት ተፈጥሯል ማለት ነው በክልሉ። ነገር ግን የምዕራብ ትግራይ ከውዝ የምዕራብ ትግራይ ተፈናቃዮች ጉዳይ የምዕራብ ትግራይ መሬት ግን እዛው ቦታው ነው ያለው። ነገር ግን ይህንን ከውዝ በተገቢ አስረድቶ አመራር ሰጥቶ አመራሩን ተወዳጅና ተፈላጊ ቅቡልነት ያለው ሆኖ ሊያታግለው አልቻለም። ስለዚህ በዚህ ምክንያት ለዚህ አመራር አልሰዋም፣ በዚህ አመራር ምዕራብ ትግራይ መመለሴም ተፈናቃዮች መመለሳቸውም እርግጠኛ አይደለሁም የሚል ወጣት ተፈጥሯል በትግራይ። እነዚህ ጥያቄዎች እነዚህ አመራሩ መቀየር አለበት ብያለሁ ቅድም። የአመራር ተይዞ በፍጹም ትግራይ ልትሻገራችን ቢያንስ እንኳን የሚታገል ወጣት እያጣን በዚህ አመራር አመራሩና የፖለቲካ ፎርሙላው መቀየር አለበት። እንደዚህ አይነት ችግር ሲያጋጥም በአደጉ ሀገሮች፣ በሰለጠኑ ሀገሮች፣ በሌላው ዓለም ቆም ብለው
የፖለቲካ ቀመሩ እናስተካክለው አመራርን ቀይር ነው የሚሉት። በዛ እስኪን ሞክርና ወጣቱ ከመጣ ከታገለ። በዚህ አይነት ምክንያት ግን አሁን ህወሓት በድርቅና አለቅም የህወሓት የወታደራዊና የፖለቲካዊ አመራሮች አለቅም በማለታቸው ምክንያት ለነሱ የሚታገል ወጣት ደግሞ በመጥፋቱ ምክንያት ወደ አፈሳ ነው የገቡት በኃይል ማለት ነው። አፈሳ በኃይል ስታደርግ ምንድን ነው የሚፈጠረው? ብዙ ወጣት ካንተ ይሸሻል። የሚሸሽ ወጣት አለመታገሉ ብቻ አይደለም ማየት ያለበት፣ ወደ ኢኮኖሚው ልወስድ ፈልጌ ነው። ይህ የሚሸሽ ወጣት ማለት የወላጆቹን እርሻ ያርስ የነበረ የገበሬ ልጅ ነው። እነዚህ እርሻ ማሳዎች ጦማቸውን ነው የሚያድሩት ማለት ነው። እነዚህ እርሻ ማሳዎች ጦማቸውን አደሩ ማለት በርካታ የትግራይ ህዝብ የምግብ እጥረት ያጋጥመዋል ማለት ነው። በርካታ የትግራይ ህዝብ የምግብ እጥረት ያጋጠመው ማለት ለክልሉ ኢኮኖሚ ግብዓት የሆነ የነበረ አቅም የሆነ የነበረ ነገር ይቀራል ማለት ነው። ክልሉ ይደህያል ማለት ነው። የሰው ኃይል የሚታገል ካጣ ተሰዶ ምን ብሎም ነው በአፈሳ ምክንያት ያስገደድከው ወጣት እርሻውን ትቶ ማሳው ጦሙ እንዲያደር ከሆነ ኢኮኖሚ በዛ ከላሸቀ በየትኛው አቅም ነው ታዲያ ምዕራብ ትግራይ የምትመልሰው? አየህ እንዴት ተያያዥ እንደሆኑ ነገሮቹ። እነዚህ ሰዎች ግን እነዚህ ተያያዥ የሆኑ ነገሮች ነቅለው አፍርሰው ዜሮ ነው ያስገቧቸው። በእንደዚህ አይነት ሁኔታ ምዕራብ ትግራይ ፕራክቲካሊ ሊመለስ ይችላል ወይ ካልከኝ አይችልም። ይሄን መልስ ምክንያቱም አቅም ይጠይቃል። ትግል እንኳን ራሱ አካሄደን መልሰው ከተባለ አቅም ይጠይቃል። በላዩ ላይ ደግሞ እንደምንም ተፍጨርጭረን ተጋግጠን ባለውም እንትን ብለን በለስ ቀንቶንም እዛ ያሉት ወራሪዎች ፈርጥጠው ወጥተው ይሁን በሌላ ገዛም በምንም ያዝነውን በል ማቆየት ይጠይቃል ይዞ። ለዛም የሚጠብቅ የታጠቀ ኃይል ያስፈልጋል። ተፈናቅለው የሄዱት ሰዎች የተመለሱትም ወደ ቀያቸው ሲመለሱ ያኔ ሲፈናቀሉ ትተውት የሄዱት ሀብትና ንብረት አይደለም የሚጠብቃቸው። የወደመ የደቀቀ ኢኮኖሚ፣ ማሳው ጾሙ ያደረ ለዘመናት በሑመራ አካባቢ ምዕራብ ትግራይ ሰፊ እርሻና ሀብት ያለው አካባቢ ነው። ይሄ ጦሙ ያደረ ለዘመናት ተነቅሎ የቆየ ኢኮኖሚ መልሶ ለማቋቋም የትግራይ አቅም ይጠይቃል። ይሄ አቅም የለም። ስለዚህ ስሜታዊ ሳንሆን እንደ ብሔር እንደ ትግራዋይ ሆነን በስሜት ምናምን ሳይሆን ፕራክቲካሊ ነገሮችን በተጠና መልኩ ካየ ነው እንደዚህ ተንትነን ካስቀመጥ ነው ህወሓት ወደ ምዕራብ ትግራይ ተፈናቃዮች እንዲመለሱም ተጋሮች መሬታችን እዛ ያለው እንድናስመልስ እያደረገን ያለው ወይስ ካውንተር ፕሮዳክቲቭ በሆነ በተቃራኒው ነው ወደኋላ እየመለሰን ያለው የሚል ብዙ ሰው መጠየቅ አለበት። እነዚህን ነገሮች ጭንቅላት ውስጥ ማምጣት አለበት። እዚህ ሪሊ አሁን ባለው የትግራይ ፖለቲካ ሁኔታ አሁን ያሉት አመራሮች ይቅርና ምዕራብ ትግራይ እንድንመልስ በእጃችን ያለው ህዝብም ራሱ አብሮ እንዲቀጥል የሚያደርግ ነው ወይ? ሌላ የፖለቲካ ኩርፊያው ጨምርበት። በተቀረው የትግራይ አካባቢ በተኮሱ በተለይ ይሄ ማህተምና ቀበሌ መስሪያ ቤት ሰብረው በሚቀሙበት ጊዜ በተኮሱት ጥይት የገደሉት ያቆሰሉት ህዝብ አለ። በዚህ የተገደለና የቆሰለ ህዝብ ፊዚካሊ የተገደለና የአካሉ የቆሰለ ብቻ አይደለም ማየት ያለብህ፣ እዚህ ያለው ቁስል ማየት አለብህ። ውስጥ እዚህ የተፈጠረው መድማት አለ፣ መከፋት፣ ማኩረፍ አለ። የፖለቲካው ኩርፊያ ነው። ቅድምም ላነሳ ነው ህዝቡ እምቢ አልታገልም፣ ወጣቱ አልታገልም እያለው ያለው በነገራችን ላይ በዚህ ህዝብ ውስጥ በዚህ የበገነና እየተናደደ ባለው ህዝብ የተፈጠረ ወጣት ነው፣ ሌላ ወጣት አይደለም። ወላጆቹን ይሰማል፣ ወላጆችን ያያል። ለማን ነው የምታገለው? እናቴ የምትናደድበት ስርዓት፣ አባቴ የሚናደድበት ስርዓት፣ ቤተሰቦችም የሚተኩስባቸው ይህንን ስርዓት እንዴት ብዬ ነው ማስቀጥለው በሚል የፖለቲካው ኩርፊያው ከባድ ነው። በትግራይ ውስጥ በተንቤን፣ በአጋመ፣ በእንደርታ፣ በራያ፣ በሳምራ አካባቢ በእነዚህ አካባቢዎች ህብረተሰቡ ድርጅቱንና አመራሮቹና የፖለቲካና የወታደራዊ አመራሮቹን በጣም ጠልቷቸዋል። ምንድነው እየሆነ ያለው? ምዕራብ ትግራይ መልሳለሁ የሚል ኃይል በእነዚህ አካባቢዎች ፍቅር ነው ማግኘት ያለበት። መጀመሪያ በእጁ ባለ ህዝብና መሬት ወጥተህ ግባ መባል መቻል አለበት። ያ አመራር በበጎ የሚነሳ አመራር መሆን አለበት። ፖለቲካ በጣም ወሳኝ ነገር ነው። ከመሳሪያ በላይ መሳሪያማ ሽፍታም እኮ ይዟል። ነጋሴ ማንም እኮ መሳሪያ ሊያነሳ ይችላል። ፖለቲካ ካልገራው፣ ህዝባዊ ቅቡልነት ከሌለው የትም አይደርስም መሳሪያ።
ይሄ ራሳቸውም ወደ ኋላ የድሮ ትግል መለስ ብሎ ቢያዩም እዛም ያገኙታል እንደ ሬፈረንስ ማለት ሶ እነዚህ ነገሮች ግምት ውስጥ አስገባ የምዕራብ ትግራይ ጉዳይ ነው። ከዛ ግን ከልብስ ነው ወይ እየተለቀሰ ያለው ወደሚል እንምጣው። ስለ ምዕራብ ትግራይ ከምር ምዕራብ ትግራይ ሪል ኮዝ ነው ለቲፒኤልኤፎች ለአመራሮቹና ለወታደራዊና ፖለቲካ አመራሮቹ ነው። they have already deviated from that ከዛ ተነቅለው ሌላ ዓለም ውስጥ ነው ያሉት እነሱ። መጀመሪያ ላይ የነበራቸው ስጋት ከኢኮኖሚው ከስልጣን ከሚዲያ ከጸጥታው ምናምን እየተነቀልን ነው። ይሄ ለማድረግ ውድባችንን እናድን የሚል ስትራቴጂ አወጡ። ከያቱ ውድብ ሳትድን ድርጅቱ ፓርቲው ህወሓት ማለት ነው ሳይድን ህዝቡ አይመለስም። ይሄ በነገራችን ላይ የቆየ የህወሓት የፖለቲካ የዘመናት የፖለቲካ ሂደት ውድቀት ማሳያ ነው። ህወሓት ፓርቲም ነኝ መንግስትም ነኝ ህዝብም ነኝ ብሎ ነው ለ51 ዓመት የሰራው። በሰለጠነ ፖለቲካ አንድ ፓርቲ ህዝብ መንግስትም ህዝብም ሊሆን አይችልም። ፓርቲ ነው። ፓርቲ አባላቶቹና አመራሮቹ ብቻ ነው። ከወደቀም እነሱ ይመሰገናሉ፣ አምን ይወቀሳሉ፣ ካደገም ከተሳካለትም ይወደሳሉ። በእነሱ ዙሪያ ነው ራስን ቻል ነው መባል ያለበት። ይሄ በተደጋጋሚ ገልጸነዋል በብዙ ፕሮግራሞች አብረን በተወያየንበት ካንተ ጋር። ብሔር ሊሆን አይችልም አንድ ፓርቲ ወይም አንድን የብሔር አባል ፓርቲው ብሔርህ ነው ከብሔርህ በላይ ፓርቲውን ተቀበል እያልክ ለዘመናት ልትቀጥል አትችልም። ለተወሰነ ጊዜ ልታሞኘው ልታደነቁረው ትችላለህ። የተወሰነ የኤጅ ግሩፕም በዛ ልታሞኝ ትችላለህ። ለምሳሌ አሁን በዳያስፖራም በለው በአገር ውስጥ ይህንን የሚቀበሉ በእድሜ የገፉ ሰዎች አሉ አውቃለሁ። ወጣቱ ትውልድ ግን እንዳንተ አይነት ያሉ ሚዲያ የሚያውቁ ትምህርትም የቀሰሙ አንዳንድ ጊዜ እንዲያውም ያስቀኛል። እኛ አስተምረናቸው እዚህ ያደርሰናቸው የኛ ልጆች እኮ ናቸው እየተቃወሙ ነው ያሉት። ታዲያ ያስተማርከውንና እንዲነቃ ያደረግከው እኮ በአንተ በመጣህበት የውድቀት መንገድ እንዳይሄድ እኮ ነው። ስለዚህ ብሔርም ፓርቲም ህዝብም መንግስትም አንድ ላይ ጨፍልቆ በአንድ ከረጢት አንድንን የሚለው አካሄድ የውድቀት አካሄድ ነው። ወጣቱ አይቀበሉም። ስለዚህ ድርጅት ይዳን የሚለው ነገር ከዚህ ፍልስፍና ነው የሚመነጨው። ለምንድነው ድርጅት ይዳን እያሉ ያሉት? ከህዝብ በላይ ነን፣ ህዝብም ነን፣ ከህዝብም በላይ ነን፣ እኛ ነን ህዝብን የፈጠር ነው። ተፈናቃዩ እንደዛ አላለም። ድርጅት ይዳን መጀመሪያ እኔ በቃ ልቸገር አላላቸውም። በነገራችን ላይ በሰብአዊ ፍጡርም ጭንቅላት ካየኸው ይሄ ጉዳይ ሊከሰት አይችልም። ማንም ሰው ውሃ ጠምቶት ጉሮሮ ደርቆ ውሃ ሲፈልግ ውሃ ነው እያለ ያለው ውሃ ነው የምሰጠው፣ እሱም ውሃ ነው የሚፈልገው እንጂ የሆነ ድርጅት እስኪድን ድረስ አንተ እዛው እንደ ውሃ እንደጠማ ቆይ ብትለው ከሰብአዊነት ያፈነገጠ። ስለዚህ ድርጅት ማዳን አሉ። ከዛ መሳሪያ ተጠቅመው እነሱ ህዝባዊ እንትን ትግል አካሄደን ምናምን ድርጅታችን አዳን ነው የሚሉት ነው። መሳሪያ ይዘው በጉልበት ትግራይ ውስጥ በጉልበት ሌላው ጋር ግን በጉልበት ማድረግ ስላልቻሉ ሌላው እውቅና አልሰጣቸውም። ትግራይ ውስጥ ግን በጉልበት በመሳሪያ ሄደው ድርጅታችንን አድነናል አሉ። ከዛ ድርጅቱ ቢድን ምን ዋጋ አለው? ጊዜያዊ መንግስቱ የያዘው ኃይል የኛ ጠላት ነው። ስለዚህ ጊዜያዊ መንግስቱ መያዝ አለብን አሉ። ጊዜያዊ መንግስቱ የራሳቸው ነው። የመጀመሪያው ቁጥር 1 ጌታቸው ረዳ የሚመራው የራሳቸው ስራ አስፈጻሚና ምክትል ሊቀመንበር የሆነ ሰው የሚመራው ካቢኔ ውስጥ ያሉ እንዳለ የነሱ ሰዎች ናቸው። የኛ ካልሆኑ ብለው በሄዱበት ተው ሲባሉ ማለት ነው። ከዛ ጌታቸውን እንትን ብለው ቁጥር 2 የታደሰ ወረደን ሲያመጡ ታደሰ ወረደ የኛ ነው፣ ሁሉ ችግራችን ይፈታል፣ ብቻ ጌታቸው ገለል ይበልልን እንጂ ከዛ ተፈናቃይም ምንም የትግራይ ችግሮች ሁሉ ብን ብለው ይጠፋሉ ተባለ። ከዛ ታደሰ መጣና ታደሰም የከዳ ነው ተባለ፣ ብልጽግና ነው ተባለ። ህወሓት እንዳለ እኛ የድሮ ስልጣን የነበርነን ሰዎች እንመለስ። ቅድም ያስቀመጥኳት ነጥብ ናት። ከኢኮኖሚ ከፖለቲካዊ ስልጣን ከጸጥታ ከሚዲያ ተነቅለናል። ወደ እነዚህ ካልተመለስን ህልውናችን አደጋ ውስጥ ነው፣ እንታደናለን፣ እንጠየቃለን የሚሉ ሰዎች ናቸው። ስለዚህ ሰው የሚመስለው ጊዜያዊ አስተዳደር የሚቀይሩ ድርጅት የሚያድኑ ነው። እነሱ ያለባቸው ስጋት ከማቃለል አንጻር ነው እነዚህ ስቴፖችን የሚወስዱት። ሰራዊት እንዲህ ካላደረገ እኛ አሁንም አደጋ ላይ ነን፣ ሚዲያው እኛ ካልያዝ ነው አሁንም አደጋ ላይ ነን፣ ህዝቡ ይነሳብናል፣ በሚዲያው እየተቀሰቀሰ እንዲነቃ እየተደረገ ነገር መጨረሻ ላይ የታደሰ ወረደን አስተዳደር አፈረሱና ሁሉም ችግራችን ይፈታል፣ የብልጽግና አንድ እጅ ቆርጠናል አሉ። ከዛ እሺ አሁን ምዕራብ ትግራይ ሲባል ተሯሩጠው
ምዕራብ ትግራይ የሚመለሰው ብለው ሙቪንግ ጎል ፖስት የሚሉት ፈረንጆች አለ። የእግር ኳስ ጨዋታ መጫወቻ ሜዳ ጎል አለ ከብረት ወይም ከእንጨት የተሰራ 4 ማዕዘን እንደምታውቀው። ኳሷን ሊለጋት ተጫዋቹ ወይ አጥቂው ሲል ተንደርድረ ሄደ የጎሉን እንትን አንስተ ወደ ሌላ ቦታ ብትወስደው ያው ጎል አላገባህም ስተሃል ትለዋለህ ማለት ነው። እንደገና ይሞክራል ወደ አንስተ ወደ ሰርጋ እንደገና ወደ ሌላ ትወስደዋለህ። ሶ የዛ አይነት ሙቪንግ ጎል ፖስት እስኪ ምዕራብ ትግራይ አሁን እሺ አሁን በቃ ይሁን ችግር የለውም የፈጸማችሁት ወንጀልም በመሳሪያም በምንም ብላችሁ ወደ ስልጣን መጣችኋል በሉ አሁን እኛ ከያዝነው ነው የሚመለሱት ብላችኋልና ይሁንና መልሱ ሲባሉ አይ 4 ኪሎ እኮ መሄድ አለብን ወደሚል መጣ። በቃ በግልጽ አሁን ትናንት ነው ከትናንት ወዲያ ሰልፍ ይካሄዳል አዲስ አበባ ተብሎ ተንበጫብጨው ሁሉም እየወጡ መግለጫ ሲሰጡ ነበር እና የፈትለ አፈቀላጤ አንድ ሰው ያለ ሚካኤል የሚባል ወጣና እኔ ስለ ሰልፉ ምናምን ያው ያቀራራሪ ይፎክራል የተለመደ ነው እሱ ጠብቅ ጭራሽ የምዕራብ ትግራይ እዛ ሰንቅሮ ምን ቢል ጥሩ ነው ይሄንን ስርዓት አስወግደን አፍርሰን ነው ምዕራብ ትግራይ ተፈናቃዮች የሚመለሱት ብሎ እቅጩን የቲፒኤልኤፍ አቋም ምን እንደሆነ ኦፍ ኮርስ አፈቀላጤዎቹ በውጭ ሀገር ያሰማሯቸው ሚዲያ ላይ ያሉ ሰዎች ሲናገሩ ነበር የሰነበቱት 4 ኪሎ ሄደን ስርዓቱን እንትን ብለን መቆጣጠር ከቻልን ነው። ይሄ ወደ ምን ወሰዳቸው? ምዕራብ ትግራይ ተረሳና ከብልጽግና ጋር አብረን እንሰራለን በዚህ በጽምዶ ነው በጣም በኋላ አንስተዋል እንደ አንድ የምንወያይበት ቶፒክ መሆኑ በጋራ ብልጽግና እንድናስወግድ አብረን ተጣምረናል ምናምን ያሏቸው ሰዎች ጋር ጋጫቸው። ካቱ የትግራይስ በዛው እንትናችሁ ከትግራይ ወጣችሁ በምታደርጉት ነገር ግን ለምሳሌ ኦሮሚያ ስትገቡ እኛ መፍቀድ አለብን የሚል ማን ነው አንተ ፈቃድ ያደረገ የሚል ክርክር ውስጥ ገቡ። በጣም በሚያሳፍር መልኩ ገና ባልና ሚስት የትግራይ አንድ ተረት አለ የምታውቀው ፍየል እገዛለሁ ብሎ ግን ፍየሏን ማስራት እዚህ እንትን መፍጫው ይሄ ባህላዊ መፍጫ አለ አይደል ከድንጋይ እዛ ስር ነው ማስራት ሴትዮዋ አበደች እዚህማ ሞቼ እገኛለሁ አታስራትም። ከዛ መጨረሻ ላይ ሴትዮዋን ደብድቦ ቀጥቅጦ እጇን ሰብሯት ምናምን ሽማግሌ መጥቶ ምን ሆናቸው ሲባል ሰውየው ፍየልም የለም ፍየል መግዣም ብር የለው እና እነዚህ ሰዎች አንድ ከኦሮሞ በኩል ቆርቸው የሚባል ከትግራይ በኩል ደግሞ አንድ ቀበርቸው ነው መሰለኝ እዚህ አሜሪካ የሚኖር አቀርበው ነው 4 ኪሎ ገባለሁ ብል ልታረገ ነው የሚመስለው ድራማ ነው የሚመስለው የሞኞች ማለት ነው። ድንጋይ ለድንጋይ እንትን ቢል ያኛው ግን እዛውን ያዘና ያኛው ግን ልክ ነው ብዬ ነው የማስበው። አሁን ምን መሰለህ አሁን እንዳገርም ባናስበው አሁን የኦሮሞ ልሂቅ ነው ያኛው ሜቢ ዘረዘሮ ስራው ምንድነው ምናምን አላውቅም ዶክተር ምናምን መሰለኝ አይደለ ያቀረበው ሳይሆን ነበር የተቆራረጠው ኢንጂነር ነው። አሁን በኦሮሞ ኢንተረስት ሳይው ልክ ነው። አሁን እኮ ትግራይ ውስጥ ጦርነት ተካሂዶ በሆነ የሆነ አገር ላይ በአንተ መሬት ላይ ጦርነት አካሂደው እኮ አሸንፊያለሁ ማለት እኮ አይቻልም እኮ ማለት ወይ ጦርነቱ በዛ ነው የምታስቀረው ካልሆነ ደግሞ እዛው ሄደህ ነው የምትዋጋው እንጂ አሁን እኮ የትግራይ ጦርነት ሲጀመርም ብዙ አንዳንድ ሰዎች ምናልባት በህይወትም የሌሉ ሰዎች ሊሆኑ ይችላሉ ጦርነቱ አዲስ አበባ ተጀምሮ አዲስ አበባ ነው የሚያልቀው ምናምን ሲሉ ነበር። እንደዛ ሲሆን ነው ጀግንነት እንደዛ ሲሆን ነው ድል የሚባለው እንጂ በሀገር ውስጥ ተዋግተህ እንደዛ አሁን ህወሓት አሁን ይሄዳል ወደ 4 ኪሎ ዙፋን ሲል ኦሮሞ እንደዛ አይነት ጥያቄ ማንሳቱ ልክ ነው ብዬ ነው የማስበው። ከፈለክ ባየር ሂድ 4 ኪሎ ነው የምትፈልገው አለ 4 ኪሎ ነው የምትፈልገው መንግስት ነው የምትፈልገው እንጂ የኦሮሚያ መሬት የጦር አውድማ አድርገህ አታልፉ ነው። ትክክል ነው። እንዲያውም የትግራይ ህዝብ እንደዛ ማለት ያለበት እኛ እኮ በትግርኛ በምንሰራው ፕሮግራሞች ራሱ ጽምዶ ብለው ሻዕቢያን አንጠልጥለው ፋኖም ወደ ውስጥ ትግራይ አስገብተው ሲሰሩ እኮ ሀገራችን ውስጥ ትግራይ ውስጥም ጦርነት አታካሂዱ ሰዎችን ማታፍሱም ወይ ወጣችሁ ወይ የሆነ ሜትር አምታችሁ ነው እንጂ ሀገራችንም የጦር አውድማ አይሆን ልጆቻችንም ወይም ደግሞ ወንድሞቻችንም ወደ ጦርነት አይገቡም የሚል ጥያቄ ነው ያነሳው። ልክ ነው ያ በኦሮሞ ሳይድ ሆኖ ያነሳው ማለት ነው። መሆን ያለበትም እንደዛ ነው። ደብረጽዮን አንድ ጊዜ ምን አለ የህወሓት ካድሬዎች ኮንፈረንስ ነበራቸውና አንድ ከትግራይ ህዝብ ሆኖ የጄኖሳይድ ጦርነቱ ታጋይ ሆኖ ከኛ ጋር ሲታገል የነበረ በትግራይ ሳይድ ሆኖ ማለት ነው። የሶማሌ ክልል ተወላጅ ነው ሐኪም ነው ታውቀዋለህ። እና ምን አለ የነገታቸውም የሚለያዩበት ያ የፖለቲካ ዲቪዥኑ በጣም የሰፋበት ጊዜ ነውና ምን ሆናችሁ ነው እናቴ ከሶማሊ
የላክችን መልእክት ነው የምነግራችሁ ምናምን ብሎ ደብረጽዮን እና ጌታቸው ምን ሆናችሁ ነው ያ ሁሉ ጥምረት የነበራችሁ ያ ሁሉ መተባበር ደግሞ ኢትዮጵያ ሁሉ አነጋግራችሁ ምን ሆናችሁ ነው ብሎ ሲናገር እናቴ ነው ይሄ ላክችኝ ብሎ ይናገራል። ደብረጽዮን በምን ተረጎመው እንዴ እኛ እኮ የትግራይ ውስጥ ሁኔታ ሁሉ አስተካክለን እኮ የኢትዮጵያ ሕዝብ እየጠበቀን እኮ ነው ብሔር ብሔረሰቦች እየጠበቁን እኮ ነው ብሎ ተረጎመው። ያኔ ነው ቁሞ ነው የተናገረው። አሁን እንደዚህ አይነት ተስፋ አላቸው ማለት ነው። በቃ ኦሮሞው ያሳልፈናል፣ አማራም ያሳልፈናል፣ ሄደን እንደገና የ4 ኪሎ ዙፋን እንቀበላለን ምናምን የሚል ሀሳብ አላቸውና አሁን ይሆናል ወይ ነው አሁን በሚሊተሪ አይንም እንድትነግረኝ ይፈልጋል ወይም ደግሞ አስተያየት እንድትሰጥ አሁን 83ን መድገም ይቻላል ወይ አሁን ባለው ሁኔታ የሚለው አጠቃላይ እስኪ ስፔሲፋይ አድርገን ነገር መልካም ወደዛ ልመጣ ነው። ያው የምዕራብ ትግራይ ጉዳይ ሄዶ መጨረሻ ላይ ወደ 4 ኪሎ ደረሰ። ምናልባትም እንዲያውም እንደ ቀልድ መልክም ያቀረብኩት የአፍሪካ ህብረት ካልያዝንም እንዳይሉ ነበር። በአፍሪካም ያለን ቦታ ካልያዝ ምን ዋጋ አለው ምዕራብ ትግራይ መመለስ? ያው የአፍሪካ ህብረት ደግሞ መግለጫ አውጥቶ ያስቸግረናል መውረር እንደ ወራሪ አድርጎ እንትን ሊለን ስለሚችል የአፍሪካ ህብረትን እንያዝ ምናምን እንዳይሉ በዛ ከቀጠሉ ወደ አንቶኒዮ ጉቴሬዝም ሊሄዱ ይችላሉ። ምን ልል ፈልጌ ነው፣ እነዚህ ሰዎች ኢንሴኪዩር ናቸው። ኢንሴኪዩሪቲ የወለደው ነው። በስጋት ውስጥ ሆነ ስትኖር ቤዚክ የሆነ የህብረተሰቡ ጥያቄ ሳይሆን የምትመልሰው የስጋቱ መጠን ምን ያክል ቀነሰ ጨመረ ነው መለኪያ። ሰው የሚያየው ተፈናቃዩ በቀንነት የተፈናቃዩ ሁኔታ የሚያሳዝነው ሌላውን ትግራዋይ መቼ ነው የሚመለሱት ነው። እነሱ ደግሞ የመመለስ ያለመመለስ ጉዳይ አይደለም። ተፈናቃዮቹ እንደ ካርድ ነው የሚጠቀሙባቸው። የእኛ ደህንነት የሚያረጋግጥ ምን ዋጋ አለው? አሁን ለምሳሌ ተፈናቃዮች ቢመለሱና ግዛቱ ቢመለሱ እንኳን ራሱ እነሱ በደህንነት ስጋት ስር ከሆኑ ዋጋ የለውም ነው የሚለው። እንዲያውም ከዚህ ጋር የሚያያዝ የተፈናቃዮች የተሻለ እድል ሊመለሱበት የሚችል የተፈጠረበት እድል በጌታቸው ጊዜ ተመሳሳይ ነገር ነበር የተፈጠረው። አሁን ካልኩት ጋር የደህንነት ስጋታቸው ነው ቅድሚያ የሚሰጡት የሚለው ተሰብስበው ጌታቸው ቤት ውስጥ እየመከሩ ነበረ። ሁሉም ጄኔራሎች ነበሩ፣ የህወሓት ሰዎችም ነበሩ እና እየመከሩ እያሉ ማታ ነው በቃ እቅድ እያወጡ ነው። ማን የት ይመደብ፣ በወታደራዊ ማን በምን ይመደብ፣ ኢቭን ሬንጀር አስለብሳችሁ ሚሊሻ ምናምን ብላችሁ ማስገቧቸው ምናምን ተብሎ በቃ ከፌደራል መንግስት ጋር መግባባት ነበር። በተወሰነ መልኩ የተሻለ የምትባለው እድል ያኔ ነበረች። ፌደራል መንግስት ያኔ ከትግራይ የሚመጣብኝ ስጋት የለም አንድ፣ ሁለተኛ በአማራ ክልል ያለው ሁኔታ አሁን ትግራይን ባግዝ ነው የሚጠቅመኝ የሚል ስሌት ይዞ ነበር። በዛ ዳይናሚክ ነው በነገራችን ላይ የፌደራል መንግስት አቋም የሚለዋወጠው። ያኔ ትግራይ was in favor like ምንድነው ፌደራል መንግስት was in favor of ትግራይ ኦኬ ብለው እያሉ ከዛ ጌታቸው አሰፋ የሚባል የደህንነት ኃላፊ የነበረ ኢትዮጵያ ማለት ነው የተፈናቃዮቹ መመለስ ምናምን ጉዳይ አይደለም። የሆኑ ባለስልጣናት በዚህ ሂደት እኛ ደህንነታችን ተረጋግጧል አልተረጋገጠም በሚል ስሌት ነው የሚታየው እና ወዲያውኑ ወደ ውጭ ወዳለ ሚዲያ ደውሎ ፌደራል መንግስት ጌታቸው ከፌደራል መንግስት ጋር ተስማምቶ የወታደራዊና ፖለቲካዊ አመራሮች አሳልፎ ለመስጠት ተስማምቷል። የህወሓት የወታደራዊና ፖለቲካዊ ከዛ እዛ የነበሩት ጄኔራሎች አስቡ ምንድነው እየሆነ ያለው ነው ያሉት እና በቃ ቀረ ፍርስርሶ ወጣ ፕሮሰሱ። አንድም ፌደራል መንግስት ላይ እምነት የለና ነው፣ ሁለተኛ ጌታቸውንም ጭምር እዚህ ሰብስበን እንትን የምትለን ለካ እንዲህ እያሴርክብን ነው ላያችን ላይ ነው። ተበታተነ። ምክንያቱ በዛ ሰዓት ይፈለግ የነበረው ያ ያደረገው ሰው የኔ ደህንነቴ የሚያረጋግጥ ሂደት እስካልተፈጠረ ድረስ ያ ደግሞ የሚፈጠረው አዲስ አበባ ያለው ስርዓት ሲወገድ ብቻ ነው። አሁን አንዳንዶች ይሄ ከትግራይም ጋር ማያያዝ ይቻላል። ኦፍ ኮርስ የትግራይ ህዝብ ጠላት አይደል ስርዓቱ። የትግራይ ህዝብ ደህንነት ህልውና ሊረጋገጥ የሚችለው ስርዓቱ ሲወገድ ነው የሚል ነገር ያመጣሉ። አሁን ወደ አነሳው ጥያቄ ልመጣ ነው፣ ላገናኘው ነው እና የትግራይ ህዝብስ አሉላ ምን ነካ? የተወሰኑ የ5 የ6 ሰዎች ደህንነት አታርገው እንጂ የስርዓት እኮ የትግራይ ህዝብም ህልውና አደጋ ነው። በቲዮሪ ብቻ ሳይሆን በተግባርም አድርጎታል እኮ ጀኖሳይድ እኮ ፈጽሞብናል። yes i'm with you in that። ግን ይህንን ስርዓት የማስወገድ ጉዳይ የትግራይ ህዝብ እና የትግራይ ወጣት ሸክም ብቻ አድርጎ ማስቀመጥ ደግሞ እኔ አልቀበሉም። ለምን በላይ እንደምታውቀው ኢትዮጵያውያን በኢህአዴግ ጊዜ ኢህአዴጎች ህወሓቶች ባጭሩ ልንገርህ በፈጠሩት ህገ መንግስትና የፌደራል ስርዓት የትግራይ ህዝብ ድርሻ 6% ነው። ለምሳሌ የተወካዮች ምክር ቤት ነው አሉ
ካለው 547 ነው ምናምን ወንበር 38 ነው የትግራይ። በፌዴሬሽን ምክር ቤትም ተመሳሳይ፣ በሚኒስትሮች ካቢኔ 2 ወይም 1 ነው ትግራይ የነበረው። እነዚህን ስታይ እኛ በዚህ በአገሪቱ በእነዚህ የስልጣን እርከኖችም በህዝብ ብዛትም 6% ከሆነ ድርሻችን ስርዓቱ ማስወገድም የሆነ ያለበት ድርሻችን 6% ነው ብዬ ነው ማምነው። በህወሓት ጊዜ የተደረገው ድሮ ደርግ የአንበሳ ድርሻ ምናምን እሱ ተረት በቃ እንርሳው። እሱ ለሚዚየም ነው የሚሆነው። ካሁን በኋላ እሱ መድገም አይቻልም። እስከ ደብረ ብርሃን የአንበሳ ድርሻ ደብረ ብርሃን ደርሳ አዲስ አበባ ልትገባ ስትል ወደ ስልጣን ስትጠጋ 6% የሚባል አሰራር አይሰራም። ስለዚህ ምን ልፈልግ ነው የትግራይ ህዝብ ብቻውን ወይም የትግራይ ወጣት ብቻውን አይደለም ብልጽግናን ስርዓቱን የማስወገድ ኃላፊነት መሸከም ያለበት። አንድ ይያዝ ሰው የሁሉም ድርሻ ነው። በነገራችን ላይ ህወሓቶች ሁሉም ኢትዮጵያዊ እንደተማረረ እንደጠላው ብልጽግና እንዲያውም አሁን ብልጽግና እየደገፈ ያሉት እነዚህ ከትግራይ ያባረርናቸው ጥቂቶች ናቸው። እንዲያውም 6%ም አይደለም፣ ከዛ ውስጥ ጥቂቱ የጥሩ ትግሬዎች የአብይ ተጋሮች ምናምን ብለው የሚጠሯቸው ማለት ነው ናቸው እንጂ ብልጽግና እኮ የለም። ብልጽግና በነገራችን ላይ ህወሓት ያባረራቸው ተጋሮች ብቻ እየደገፉት ከሆነ ሰርቫይቭ እያደረገ ያለው የተቀረው አጠቃላይ የኢትዮጵያ ህዝብ አምርሮ ጠልቶት ከሆነ ብልጽግና አንድ ሌሊት ማደር አይችልም ነበር። እየተዋሸ ነው ማለት ነው። አንድ ይሄንን ያዝ። ሁለተኛ አሁን 2018 ወይም 1983 አይደለም። ዋይ ብትለኝ 83 መድገም አይቻልም። አንድ 83 የነበረው የሀገሪቱ ከ83 በፊት የነበረው የሀገሪቱ ፖለቲካ ቀይረውታል። ክልሎች በብሔር የተደራጁ ክልሎች ፈጥረዋል። እነዚህ በብሔር የተደራጁ ክልሎች ናቸው እኮ ወደ ክልል ያትምጣ እያሉ ያሉት። ከ83 በነበረው ስርዓት ግን እንደዛ አይነት የብሔር ክልሎች አልነበሩም። ኦሮሚያ አትግባብኝ፣ አማራ ክልል አትምጣብኝ የሚባል የለም። ከሆነ ጎጃም አትምጣ ሊል ነው ወይም ጎንደሬው። በዛ ላይ በስርዓቱ በደርግ በጣም የተንገሸገሹ ስለነበሩ የብሔርም ስሜት ስላልነበረ የትግራይ ወጣቶች ወደ አማራ ክልልም ወደ ኦሮሚያም ሲገቡ በደርግ በ83 ህዝቡ ምንም አላስቸገራቸው። አሁን ግን ከዛ በኋላ በተፈጠረው ህገ መንግስትና ፌዴራላዊ አወቃቀር በጣም ኢትኒክ ብሔር ኮንሸስ የሆነ ህብረተሰብ በተለይ ወጣት ትውልድ ነው የተፈጠረው። እንደገና ደግሞ በየአካባቢው ታጥቀው የሚፋለሙ ኃይሎች አሉ። ፋኖ አለ፣ ኦላ አለ አሁን ማለት ነው። ያኔ በዚህ አሁን ባለው ደረጃ አልነበሩ። ሂደኖች ነበሩ፣ ግን በጣም ይዋጋሉ ራሱ ብለህ የምትወስዳቸው አይደሉም የነበሩት። በእንክብካቤ እንዳይሰዉ ተብሎ ራሱ የሚያዙበት ምክንያት ለፖለቲካ ይፈለጉ ስለነበረ የኢትዮጵያውያን ጥምረት ያለው ነገር ካላመጣችሁት ብሎ በዓለም አቀፍ ማህበረሰብ ኢህአዴጎች ቻሌንጅ ይደረጉ ስለነበረ ህወሓቶች ያው ኢህደንም ሻዕቢያ ማርኮ የሰጣቸው በኋላ ኦህዴድ ያደረጓቸው ነባጫ እና አባዱላ ምናምን ደግሞ ኦህዴድ ብሎ መሰረቷቸው። አሁን እንደዛ አይደለም። አሁን በትክክል የኦሮሞ ኮዝ ይዘው የኦሮሞ ነፃነት ሰራዊት ብለው ፋኖ ብለው የሚታገሉ ሰዎች አሉ፣ የታጠቁ መስዋዕት የሚከፍሉ። ከነዚህ ጋር የፖለቲካ እንትን ይጠይቃል። ህወሓት ትግራይ ውስጥ ከትግራይ ወንድሞቹና እህቶቹ ስልጣን ለመካፈል ፈቃደኛ ያልሆነ እነዚህን አሁን በደንብ የተደራጁና የታጠቁ ኃይሎች በፖለቲካው አሳትፎ ወደ የፖለቲካ መፍትሄ ያመጣል ማለት ቀልድ ነው የሚመስለኝ፣ ከልብ አይደለም። ሌላኛው ዓለማዊ ሁኔታ ነው። ህወሓት እንደምታውቀው ግትር ነው። አሁን ያለው ህወሓት በተለይ የአቅምም ችግር አለበት። በነገራችን ላይ ግትርነት ከአቅም ችግር ሲጨመርበት የጥፋት ምንጭ ነው። ግትር ሆነ አቅምና እውቀት ሲኖርህ ትንሽ የተወሰነ ሊያግዝህ ይችላል። ነገር ግን ግትርም ሆነ እውቀትም አቅምም የሌለህ ከሆንክ ችግር ነው እና 83 አስታውሳለሁ። 82 ኢንፋክት ከመግባታቸው በፊት መለስ ከአንድ የአሜሪካ ጋዜጠኛ ተብሎ የሚጠራ ኦፍኮርስ የሲአይኤ ሰው ነው፣ ፖል ሄንዝ የተባለ ሰው ጋር ኢንተርቪው አድርጎ ነበር እና በወቅቱ መለስ በዛች ኢንተርቪው ከአሜሪካኖች የመግቢያ ወረቀት ነው ያገኘው ወደ አዲስ አበባ ያመጣው ለኢህአዴግ። አንድም እኛ ማርክሲስት ሌኒኒስት አይደለንም ብሎ ካደ። ሶሻሊስት ምናምን የሚባል ነገር እኛ በቃ ካፒታሊዝም ነው ምናምነው
አለ። አሁን ያሉት ህወሓቶች ምን እንደሚሉ ታውቃቸዋለህ? ግትርነታቸው የእውቀትም አጠር ናቸው። መለስ ግን ፕራግማቲክ ነው፣ እውቀትም አለው። አቀላጥፎ መናገር ይችላል። በደንብ አድርጎ እንትን አለው። ሰውየውን አሳመነው። አሜሪካዊውን የሚጠይቀው አሜሪካዊ ጋዜጠኛ ሆኖ ነው የሚጠይቀው፣ ግን የሲአይኤ ሰው ነው። ያ ዶክመንት ያ ኢንተርቪው ለስቴት ዲፓርትመንት ለአሜሪካ ባለስልጣናት ነው የሚሰጠው። አንድ ሲጀመር ይህ ሰውዬ ድርጅቱን እየመራ ያለው ኢዚ ኬፓብል ቱ ሊድ ኢትዮጵያ ነው አሜሪካኖች ኢቫሉዌት የሚያደርጉት። ለሁሉም ኢትዮጵያውያን የሚሆን መንግስት ማቋቋም ይችላሉ ወይ ነው። አካባቢውን ያረጋጋሉ ወይ ቀጠናውን ነው። የአሜሪካ ኢንትረስት በአካባቢው እንዲከበር ያደርጋሉ ወይ ነው። ይሄ ካፒታሊዝም ሶሻሊዝም የአይዲዮሎጂ ጉዳይ ማለት ያኔ መለስ ያውቃል። ምስራቁ ተሸንፎ ከቀዝቃዛው ጦርነት በኋላ ሶቪየት ዩኒየን ፈራርሳ ካፒታሊዝም እና ምዕራባውያን አሸንፈው የወጡበት ነው። መለስ ያለው አማራጭ እዛን ጊዜ ኮቱን አውልቆ ሌላ የካፒታሊዝም ኮት መልበስ ነበረበት። አስታውሳለሁ መለስ በሚልበት አንድ ኃይሌ ጥላሁን የሚባል በህይወት የለም አሁን። አይ ቲንክ መከላከያ ላይም የሆነ ሜጀር ጀነራል ምናምን ደርሶ ነበረ መሰለኝ። የብአዴን የሂደን ሰው ነው። ምን ቢል ጥሩ ነው እሱ ግን ሊገቡ አካባቢ አምቦ አካባቢ ነው ምናምን ሆኖ ያደረገው ኢንተርቪው አለ፣ ቪዲዮ ልክላለሁ። እናንተ የራሽያ እንትኖች አይደላችሁ አይደል እንዴ ምናምን ብሎ አንድ ነጭ ይጠይቀዋል፣ የውጭ ሚዲያ ማለት ነው። እኛ የአልባኒያን ሞዴል ነው የምንከተለው ብሎ ነው። በነገራችን ላይ በዛ ሰውዬ ንግግር ቢሆን ኖሮ አዲስ አበባ አይገቡም ነበር። መለስ ግን ያንኑ የሚያስተካክል ኢንተርቪው እና ለውሳኔ ለሚሰጡት ሰዎች ያ ኢንተርቪው ደርሶ ስላመኑበት ነው የገቡት። አሁን ይሄ ወደ ቲዲኤፍ ያገኘው ድል እና ደብረ ብርሃን የደረሰው አገናኙ። እነዚህ ደናቁርቶች እዛ ደርሰው ነገሮች አበለሻሽተው ነው እንጂ የዛ የመለስ አይነት ንግግር የሚናገር ባጭሩ በወታደራዊ በመሳሪያ በአፈሙዝ የተገኘው ድል ጭንቅላት ቢሰካበት ኖሮ እውቀት ያለው አቅም ያለው አሜሪካኖችን ማስረዳት የሚችል ፍሌክሲብል የሆነ ደብረ ብርሃን ደርሶ መመለስ አይገባም ነበር። ሲጀመር ቲፒኤልኤፍ የሚባለውን ስም መቀየር ይችሉ ነበር፣ ወይም ቲዲኤፍ ራሱ እንደ ቲዲኤፍ ነው። ልክ ኦላ ብሎ ነው እኮ የሚፈርመው። የኦሮሞ ነጻነት ሰራዊት ነው። ከገባህ በኋላ ግን የፓርቲ ሁኔታዎች ግን እነሱ ህወሓት ካልሆነ ብለው ቲዲኤፍ ጀርባ ጫንቃ ላይ ወጥተው እንደ ህወሓት ነው የምንገባው አሉ። እንደ ህወሓት ነው የምንፈርመው ብለው እዚህ አሜሪካ አምባሳደር ብርሃነ ገብረ ክርስቶስ ፈረመ። አይ እንደ ህወሓትማ አትገቧትም አሏቸው። የጄፍሪ ፌልትማን የአሜሪካ ያኔ የአፍሪካ ቀንድ ልዑክ የነበረው መልክተኛ የነበረው ኢሳት ላይ ቀርቦ ነው እንደዛ ያለው በእንግሊዝኛ። ኢሳት ታውቀዋለህ እንግዲህ የኢትዮጵያ አንድነት ኃይል የሚባለው ኖሞር ሰልፍ ወጥተው እየበጠበጡ የነበሩበት ጊዜ ነው። በነገራችን ላይ አረጋጉልን፣ በቃ ቲፒኤልኤፍ አይገባም አትስጉ ነው ያላቸው። ቲፒኤልኤፍ መግባት የለበትም ነው። አሁን የዛሬውን ሰልፍ ደግሞ አያይዘው ይሄን ለምንድነው ሰልፉን የፈሩት? ምክንያቱም በዚህ ደረጃ የሚቃወማቸው የራሳችሁ ህዝብ እያለ ወዴት ነው ወደ 4 ኪሎ የምትሉት? ተውት። የተቀረው ብሔር ብሔረሰብ የገዛ ራሳችሁ ያቺ 6% እንኳን ራሱ በእጃቸው የለችም። ተውት። 94% የተቀረው ይሄ በጣም ነው ያበገናቸው። ብዙ ሰው አለ፣ ብዙ ትግራዊ አልገባውም። ምንድነው የተንጨረጨሩት ይላል። በሚገባ ነው የማውቀው። እነዚህ ሰዎች ወደ 4 ኪሎ ለመግባት አሁን ነው አመቺ ሁኔታው ብሎ ደምድመዋል። የተቀረው ኢትዮጵያዊ ብልጽግናን ጠልቷል። አሁን ብልጽግና ያለው እነ ጌታቸውና ጻድቃን ምናምን እነዚህ ከትግራይ ያባረርናቸው የተወሰኑ ናቸው ጥቂት እንጂ አብዛኛው ህዝብ ብልጽግና ይነቀልልን ነው። ኦኬ ብልጽግና ይነቀልልን ያለ አንድ ሲጀምር መስዋዕትነቱን ለትግራይ ብቻ መስጠት የለበትም። ቀደም ብያለሁ። ሁለተኛ በእነሱ እንዲተካ ነው እንዴ? በህወሓቶች እንዲተካለት ነው እንዴ ብልጽግና ይነቀልልኝ ያለ ያለው የተቀረው ህዝብ? እነሱ እንደዛ ነው የሚያስቡት። ህወሓትን ናፍቆት ላይ እንዳለ እስክትመለሱ ወደ 4 ኪሎ እየጠበቅን ነው ብሎ ህዝቡ እየጠበቀን ነው ብሎ ነው የሚናገሩ። እንደዛ የሚሉ ደናቁርቶችም በአሜሪካ አስፍረዋል። ጌታቸው አሰፋ የሚያሰማራቸው ሚዲያ ላይ ወጥተው የሚናገሩ አሉ። የሆነች ሴት ነበረች እንዲያውም የኢትዮጵያ ህዝብ እኮ ህወሓት የድሮ ኃይሉን ለብሶ ምን ብሎ እንዲመጣ ጉጉት እየጠበቀ ነው የሚል ንግግር አድርጋለች። ሉክ አሁን ብልጽግና መጥላት አንድ ነገር ነው። ኢቨን አሜሪካኖች ብልጽግና ኦኬ ቢቀየር እዛ ደብረ ብርሃን እንደደረሱ በቃ እኮ ዲፕሎማቶችን እኮ ነግረዋል። የዓለም አቀፍ ሚዲያዎችን አስተጋብተዋል እኮ በቃ አልቋል ይሄ ነገር ብለው። ነገር ግን ማን ይግባ በሚለው ነው። ህወሓት ሆናችሁ አትገቡም ነበር የተባለው። ህወሓት ሆነን ነው የምንገባው። ልክ እንደዛ ይሄ ዓለም አቀፉ ማህበረሰብ ምልከታ ነው። ልክ እንደዛ ኦኬ ብልጽግና ይወገድ፣ ግን ህወሓት ሆናችሁ ግን አትገቡም ነው ሌላውን ብሔር የሚላቸው። የሚያጋጥማቸው ፈተና ይሄ። ህወሓት ሆናችሁ ማየናችሁ እኮ ምን መንቀል ያስፈልግ ነበረ? ለምን አትቆዩም ነበረ? ወደ መቀለ ማባረር ያስፈልግ ነበር።
በዛ ላይ ደግሞ ብዙ ሰው ይታዘባል። የሌላ ብሔር የራሳችሁ ህዝብ በዚህ ደረጃ ጠልቷችሁ ሌላው እየወደደን ነው ማለት ምን ማለት ነው? ሰው እኮ ወደ ትልቅ ማዕድ የሚቀርበው የራሱን ያቅሙን ይዞ ነው አይደል? የማርያም ጉንበት ሲደረግ ምናምን አሁን ለምሳሌ የያዝከውን ሁሉ ቃል የገባው እንትን ምንድነው የሚባለው? መጽዋ በትግርኛ ይባላል። ለቀጣይ ዓመት ያደርሰን ይሄ ይዤ እመጣለሁ አረቄ አንዱ እንትን ይሄ የቻልከውን ይዘህ ነው እንጂ የራስን ገደል ውስጥ ከተህ ባዶ እጅህ እየተንጠለጠልክ ጦል እያልክ አትመጣም። የገዛ ራሳችሁ ህዝብ ጠልቷችሁ የገዛ ራሳችሁ ህዝብ በድላችሁና አቁስላችሁና አድምታችሁ በምን መመዘኛ ነው አሁን ለእኛ ጥሩ የምትሆኑት ነው? ይሄ የዓለም አቀፉ ማህበረሰብ ይገነዘባል። ትግራይም ላይ ቅቡልነት አጣችሁ። ይኸው ሰልፍ እኮ ትግራዮች ወጡ፣ እዛ አዲስ አበባ ወጥተው ተቃውሟችሁ። የተቀረውም አይወዳችሁም። በነገራችን ላይ ያኔ የተነገራቸው ጄፍሪ ፌልትማን ወጥቶ ኢሳት ላይ ቲፒኤልኤፍ አዲስ አበባ አይገባም ያለው መጀመሪያ ቲፒኤልኤፎችን ራሳቸው ተነግሯቸው መግባት አትችሉም፣ ለምን ህዝብ ይጠላችኋል ነው የተባሉት። ህዝብ በሚጠላችሁ ታጥቃችሁ እስከ መሳሪያ ከገባችሁ ደግሞ የደም ገንዳ ነው የሚፈጠረው ነው። ምክንያቱም እናንተ መሳሪያ ይዛችኋል፣ ህዝቡ አይወዳችሁም። ሰው በማይወድ ህዝብና በመሳሪያ በታጠቀ ኃይል ያለው ግንኙነት ደም ነው። ትግራይ ላይ ሆነው ባለፈው ማህተም ሲቀሙ ምናምን እኮ ያለው እነዛ ቅድም የጠራሁልህ አካባቢዎች ቲፒኤልኤፍ የለም። በእነዛ አካባቢዎች ህዝብ ልብ ውስጥ የለም። አንቅሮ ተፍቶታል። ሽረ፣ አጋመ፣ ተንቤን፣ እንደርታ፣ ሳምረ፣ ራያ በእነዚህ አካባቢዎች ቲፒኤልኤፍ ልብ ውስጥ የለም። ህዝቡ በጣም ነው የጠላቸው። እኔ ስለማቅ ነው ዳያስፖራም ላይ አውቀዋለሁ። ዲሞግራፊውን በደንብ ነው የምረዳው አጠርጥሬ ስለማውቀው ለዘመን አብሬ ስለሰራው እዚህ ማን ምን ይላል አውቃለሁ። የየት አካባቢ ተወላጆች በቲፒኤልኤፍ ላይ ምን አይነት እንትን እንዳላቸው አውቃለሁ። እንዲያውም እኔ ልንገርህ ባለኝ እንትን ቤተክርስቲያን አሁን ህዝቡ አቅም ጉልበት ስለሌለው ከነዚህ የሚገላግለን ፈጣሪ ገላግለን እነዚህን የሚነቀሉበት ቀን አሳየን ብሎ ነው ጸሎት የሚያደርገው። በዚህ ደረጃ ተጠልተው እያለ ነው በመሳሪያ ማህተምና መስሪያ ቤት ሰብረው ማህተም ለመቀማት በሄዱበት ሰው ይገደሉት፣ ሰው ይደበደቡት። ህዝባዊ ቅቡልነት ሳይኖርህ መሳሪያ ይዘህ ፖለቲካ ሳትችል ስትቀር ፖለቲካን በመሳሪያ ስትተካው ሚሊታራይዝ ስታደርገው የሚሆነው ደም ነው ውጤቱ። ይሄ የታወቀ ነው። በቃ ምንም የትም ዓለም ውሰደው የፈለገ የኒውክሌር ሳይንስ ምርምር ተመራመር፣ የስፔስ ሳይንስ እውቀት ምናምን ይኑርህ አትቀይረውም። ይሄንን መሳሪያ ባነገተና ህዝቡ አልቀበልህም በሚል በእነዚህ ሁለቱ ኃይሎች ሊፈጠር የሚችለው ግንኙነት የደም ግንኙነት። ህዝባዊ ቅቡልነት ካለ ሲጀመር መሳሪያ አትታጠቅም። በእነዚህ በጠራኋቸው አካባቢዎች ያለ መሳሪያ ተንቀሳቅሰህ አስቤዛህን እየገዛህ ቤትን ተከራይተህ ምናምን መኖር ትችላለህ። መሳሪያ የሚያስፈልገው ወረቀትና እስክሪብቶ ነው። እንደ ፖለቲካ ፓርቲ ጽህፈት ቤት ከፍተህ ምናምን ምዝገባ ተመዝግበህ። ህወሓት ግን ከዚህ ኦልሬዲ ዲቬት አድርገዋል፣ ወጥተዋል። ወደ ደርግ ጊዜ ይታገሉ በነበሩበት ጊዜ ወደ መሳሪያ ሄደዋል። የታጠቀ ፓርቲ ሆነዋል። ግን ያ ደግሞ አትሊስት ህዝብ ይወዳቸው ነበር ያኔ። አሁን ህዝባዊ ቅቡልነት የላቸው። ህዝቡ አክንትፍ ብሏቸዋል። በነገራችን ላይ ህወሓት ከመሳሪያ ከነጠልከው፣ መሳሪያውን ካላቀቀው፣ መሳሪያውን ካስፈታው ቅድም ባልኩ አካባቢዎች አንድ ሌሊት ማደር አይችልም። ሲቪል ሆኖ ያለ መሳሪያ አንድ ሌሊት ማደር አይችልም። ይሄ 83 ነው የሚያሳየው ወይ? ይሄ ድምር የሁሉ የነገርኩ 83 እንደዚህ ነበር እንዴ? የሀገሪቱ ሁኔታ፣ የትግራይ ሁኔታ፣ የዓለም አቀፍ ማህበረሰብ ኖ አይደለም። ከዛ በዛ ላይ እነዛ በተለያዩ አካባቢዎች ትግል የሚያደርጉት አካላት እነሱም የህልውና አደጋ አለብን ነው የሚሉት። መታገል አለባቸው፣ የራሳቸው መስዋዕት መክፈል አለባቸው። ትግራይ ሙትልኝ የሚባል ነገር አይሰራም። አይነው እነዛ የታጠቁት ሰዎች ትግራይ ሙትልን እንደማይሉ አውቃለሁ። ፋኖም ላይም ኦላ ላይም ያሉ ችግሩ እነሱ በታገሉት ስልጣን እንይዛለን ብለው በውጭ ሀገር የሚኖሩ በሚዲያ ላይ የተሳፈሩ ሰዎች አሉ። እነሱ ካሸነፉ ብልጽግና ከተወገደ እኛንን ሄደን የምንመራው ብለው ያምናሉ። እኛ በታገል ነው እንዳይሏቸው የገዛ ብሔራቸው የሆኑ ኦላም ላይ ፋኖም ላይ ያሉት የሌላ ሀገር አውትሶርስ የሌላ ብሔር አምጥተው ተፋጅቶ ከዛ በኋላ ፋኖንም ምን ቲዲኤፍ ባመጣው ነው አንተ ልትመጻደቅብኝ አትችልም፣ ስለዚህ ስልጣን ላይ ወጣ ይችላል የሚል አይነት አመለካከት ያላቸው ሰዎች ናቸው ትግራይ ሙትልን እያሉ ያሉት።
እነዚህ የሚታገሉ በተቀረው ኢትዮጵያ ያሉት ኃይሎችስ ምንድነው ፍላጎታቸው? የህልውና ጥያቄ ያላቸው ቤዚክ ነው እሱ። ከዛ ባለፈ ግን ፋኖ በግልጽ አስምሯል። ስልጣን 4 ኪሎ መያዝ አለብኝ ብሎ በግልጽ አስቀምጧል። ሁለተኛ መሆን አልፈልግም፣ ደመቀ መኮንን አዲሱ ለገሰ ምናምን አይሰራም ካሁን በኋላ ብለዋል በግልጽ። ቲፒኤልኤፍ አሁን ለዚህ የሚሆን ፖለቲካል ፎርሙላ ነው ማዘጋጀት የነበረባቸው፣ ግን ይሄ ኔፓ ነው የለም፣ ቆሟል። መለስ ከሄደ በኋላ ቲፒኤልኤፍ ጭንቅላት አልተከለም። ያ የመለስ ጭንቅላት ከሄደ በኋላ በሌላ አልተካውም። ይህ ስልህ ትግራይ ጭንቅላት ጠፍቶ አይደለም፣ ትግራይ አቅም ጠፍቶ አይደለም። የትግራይ እናት በሽ ጭንቅላቶች አፍርታለች። የተባረከ ነው ትግራይ በዚህ ነገር። ግን ህወሓት መሆን አይፈልግም ይሄ ጭንቅላት። ስለዚህ ህወሓቶች ወይ ህወሓቱን ወይ ጭንቅላት ትተህ ህወሓቱን ወይ ጭንቅላት ይዘህ ሂድልን ነው። በእንደዛ አሳደዱትና ጭንቅላት የሌላቸውን ወደ መሰብሰብ ገቡ። ኢንፋክት መለስ በነበረ ጊዜም ጭንቅላት ያላቸው ተጋሮች ስለሚፎካከሩ ስለሚወዳደሩ 93 ላይ ገፋቸው። በእነሱ ምትክ ጭንቅላት የሌላቸው ሰዎች አስቀመጠና እሱ ሲሄድ ዋናው ጭንቅላት ሲሄድ እነዚህ መጋዣ የሆኑ ጭንቅላቶች ምን ሊያመጡ አልቻሉ። ለዛ ነው መለስ ከሞተ በኋላ የኢትዮጵያም የአካባቢውም የዓለም አቀፉም ፖለቲካ መረዳት አቅቷቸው እርስ በራሳቸው እየተናከሱ በቡድን በደህንነት ውስጥ በወታደራዊ ውስጥ በፖለቲካ በንግድ በባለሀብት እነዚህ ግሩፕ ፈጥረው ሲናከሱ ነው ኦህዴድ እና ብአዴን ተማክረው፣ ለዛውም እነሱ የሰበሰቧቸው አቅመቢስ የሆኑ የብአዴንና የኦህዴድ ከነዛ ብሔር እኮ አቅም ያላቸውም አይደሉም እኮ የሰበሰቧቸው። መጥተው ገለበጧቸው፣ አባረሯቸው ወደ መቀለ። ስለዚህ ይሄ ጭንቅላት ስለሌለ አሁን ዲማንድ እያደረጉት ላለ እነዛ ብሔሮች የሚሆን የፖለቲካ እንትን የለም። ከዛ በዛ ላይ ህወሓት በፈጠረው ፌዴራላዊና አሁን ያለው ህገ መንግስት ቀመር እኮ ትግራዋይ እኮ መሪ መሆን አይችልም። ቋሚ ማይኖሪቲ እኮ ነው፣ ቋሚ አናሳ እኮ ነው ያደረገው ትግራይ በታሪክ እንደምታውቀው ማጆሪቲ ነው። በቅርስ በታሪክ ኢትዮጵያን በመፍጠር ምናምን የትግራይ ህዝብ ያለው ቦታ እንዲሁ አናሳ ብለህ የምታስቀምጠው አይደለም፣ ግዙፍ ነው። ነገር ግን ህወሓቶች ከትግራይ ወጥተው ትግራይን በካርታ ማሳንሰው በፖለቲካ ድርሻው የሚያሳንስ ህገ መንግስትና ፌደራላዊ ስርዓት አዋቀሩ። በዚህ ቀመር አሁን መሪ እንሆናለን እያሉ ነው። 83 አይደለም 87 ህገ መንግስቱ መጣ እኮ 83 ከ87 በፊት ነው በቁጥር እንኳን። ከ87 ወዲህ ባለው ማጆሪቲ የሆኑት ሌሎች ብሔሮች ናቸው፣ ትግራይ አይደለም። ማጆሪቲ እንዳይሆን ባደረከው የፖለቲካ ቀመር አብረን እንስራ ብለህ እኔ መንግስት ሆናለሁ ማለት አችልም። አንዳንዶቹ ምን ይላሉ? ለፋኖ እንሰጠዋለን፣ ፋኖን አስረክበን እዛው ብልጽግና አስወግደን ለፋኖ ስልጣኑን አስረክበን ዞር እንላለን ማለት ነው። የሚመስለኝ እንዲያው እዛ ጨምርልህ። አሁን የፋኖ ከውዝ እኮ እናውቀዋለን። ወደ ትግራይም ጦርነቱ ሲገባ የፋኖ ከውዝ ምዕራብ ትግራይ፣ ደቡብ ትግራይ የኛ ነው እንወራለን፣ ያው ወሮ ይዞታል። አሁን ከውዝ ነው የፋኖ ከውዝ ነው። አሁን እኮ ከህወሓት ጋር ጽምዶ የሚባል ፕሮጀክት ሲጀምሩ የአማራ ጽንፈኛው የሚባል ሊግ በቃ የምዕራብ ትግራይ ወይም ደግሞ የተከዘ ምላሽ ምናምን የሚሉት እነሱ በቃ እሱን ከውዝ ትተውታል ወይ ወደ ህወሓት ሽጠውታል በሚል ብዙ ተቃውሞ እያስነሱ ነው። እንዲያም እኔ የሚመስለኝ ህወሓት ተኝቶ የሚያስበው ራሱ የ4 ኪሎ ዙፋን ስለሆነ ወይም ደግሞ ስልጣን ስለሆነ ሜቢ ወደ 4 ኪሎ እንሂድና የምዕራብ ትግራይ ዝም ብላችሁ ሰዱት ብሎ የሚደራደር ነው የሚመስለኝ የህወሓት እንጂ አይ በቃ 4 ኪሎ ያዙ እኛም ሕሞራ እንያዘውና ዝም ብለን እንቀጥል የሚልበት የሆነ አዝማሚያ ሊኖር አይችልም ብዬ ነው የማስበው። ማለት ነው የሚሆነው ስሌት ነው የፖለቲካ ስሌታችሁ እሱ ነጋሲያን ነገር ልንገርህ። በትግራይ በኤርትራም አካባቢ የሚነገር አንድ እንትን አለ፣ አንድ ምንድን ነው የምትለው ስቶሪ አለ፣ ታሪክ አለ። ስንቅ ክልተ ጎራሓት ይባሃል ማለት በትግርኛ የሁለት ሞኞች ስንቅ ብለን እንወስደው እንችላለን፣ ወይም የሁለት ተንኮለኞች። ምንድን ነው ጓደኛው ጋር ተቀጣጥረው እንትን ሊሄዱ ነው፣ የሆነ ወደ ዘመቻ ሊሄዱ። ከዛ ስንቅ መቋጠር ነበረባቸው። ዱቄት ይዘህና ተባባሉ። ከዛ አንዱ ምን አሰበ፣ ጓደኛ ዱቄት ይዞ ይመጣል፣ እኔ ለምን የራሴን ዱቄት ከማጎድል አመድ ቋጥሬ ለምን አልሄድም ማለት።
እና አመድ ቋጠረ። ምክንያቱም የጓደኛውን ዱቄት ለመብላት ማለት ነው። ከዛ ያኛውም ግን በተመሳሳይ አንድ አይነት ሀሳብ ነው ያሰበው። ጓደኛዬ ዱቄት ይዞ ይመጣል፣ እኔ እሱን ዱቄት ልብላ የራሴን ዱቄት ከማባክን ብሎ አመድ ጭኖ፣ ሁለቱም አመድ ጭነው ነው የተገናኙ። ከዛ እንብላ ጓደኛዬ እንጋግር እንጂ ቂጣ ምናምን ገንፎ ምናምን ብለው ሲያወጣው ያኛው አመድ ነው፣ የዛኛው ሲወጣ አመድ ነው። ከዛ ምን ተባለ? የሁለት ሞኞች ስንቅ አመድ፣ ስንቅ ክልተ ዓያሹ ክልተ ጎራሓት ሓመኩሽቲ ይባላል። እና እንደዛ አይነት ስሌቶች እንዳሉ ይገባኛል። እኔ ገሌን እንገለዋለሁ ከዛ ነው እንደዛ አይነት አይሰሩ። በፖለቲካ ምን መሰለ፣ በሰለጠነ ፖለቲካ መርህ፣ ህግ፣ ተቋም በጣም ወሳኝ ነው። ዘላቂ የሆነ ሰላም የሚፈለግ ከሆነ ማለት ነው። ቀደም እንደነገርኩ ባለው ህገ መንግስትና ፌደራላዊ ስርዓት ማጆሪቲ የሆኑት ሌሎች ናቸው። በነገራችን ላይ ታግለህ ተሰውተህ ሌሎችን ማጆሪቲ የማድረግ የዋህነትና ለጋስነት ከየትም ታይቶ አይታወቅም። ብዙ ጊዜ ሌሎች በተቻላቸው መጠን ታግለው ተሰውተው ያመጡት ነገር ህዝባቸውንና የራሳቸውን ጥቅም በሚያስከብር መልኩ ነው የሚቀይሩት። ዓለም እንደዛ ነው። ህወሓቶች ግን እንደዛ አድርገው ሌሎች ማጆሪቲ ያደረጓቸው እና ከነዚህ ማጆሪቲ ከሆኑት ነው የጋራ ሀገር ይኖረናል እና እኛ ወደ ስልጣን መመለስ አለብን ብለው እየጠየቁ ያሉት እና አንዳንዶቹ እንዴ ምን ልታረግ ነው 4 ኪሎ የምትመጣው የሚለው ጭቅጭቅም የተነሳው ለዛ ነው። የጭቅጭቅም ይቀጥላል በነገራችን ላይ። ከዛ የትግራይም ጉዳይ እዚህ እናምጣው። የትግራይ ህዝብ የማያልቅ ፖፑሌሽን ያለው ይመስል በየጊዜው መስዋዕት እየከፈለ እነዚህን ሰዎች ያላቸውን የሴኩሪቲ፣ የፖለቲካ፣ የኢኮኖሚ፣ የምንም ስጋቶች የመቅረፍ ግዴታ አለበት ወይ ነው። የትግራይ ህዝብ ትክክለኛ አመራር፣ ትክክለኛ የህዝብ ቅቡልነት ያለው አመራር ከውዙ ይዞ ከውዙም በሚገባ ተረድቶ ታግሎ መስዋዕት ደግሞ ዝም ብሎ እንዲሁ በቃ ማያባራ መስዋዕት ሳይሆን ልቅ የሆነ ሳይሆን ተገቢ የሆነ መስዋዕትን በመቀነስ ጭምር በሌሎች አማራጮች በመተካት ሌላ መንገዶችን ጭምር በመጠቀም ሰላማዊ መንገዶች፣ ዲፕሎማሲም ሌላም በመጠቀም የሚታደገው መሪ ነው የሚፈልገው። አሁን እንደዛ ማድረግ የሚችል መሪ በህወሓት ውስጥ የለም። የትግራይ ህዝብ አንዳንዶቹ እንደሚጠብቁት ምናልባት የሌሎች ብሔሮች እንደሚጠብቁት ዝም ብሎ እንዲከፍልላቸው መስዋዕት የሚጠብቁ ከሆነ ወጣቱ ነው። እኛ ምንድነው የምንሰራው? ስራችን የኛ እኮ ሌላ አይደለም። ሚዲያ ላይ ተወዝፈን ምንውለው የምንከራከረው ያገኘነውን አጋጣሚ ተጠቅመን እኮ ከዚህ አይነት ቅዠት ወጥቶ ከኢትዮጵያ ጋር መቀጠል ከሆነም አገርም መሆን ከሆነም ሌላም ከሌሎች ጋር ተጣምረን ምናምን አንዳንዶች የሚሉት ነገር አለ፣ ሰሜናዊ ነው ሴሜቲክ ምናምን። ያም ከሆነ መጀመሪያ ትግራዮች በውስጣቸው ያለ ሁኔታ ፍቱ፣ ተገቢ የሆነ አመራር የሚሰጥ አቅም ያለው ኃይል አምጡና ከዛ በኋላ በጋራ በሆነው ነገር እንወያይ ነው መባል ያለበት። ትግራዮች መጀመሪያ የራሳችሁን የቤት ስራችሁን ሰርታችሁ ጨርሱ፣ በሰላማዊ መንገድ፣ በፖለቲካዊ መንገድ፣ በመሳሪያ ሳይሆን ማለት ነው። ምክንያቱም በመሳሪያ መቀለ ላይ ፍቱት እኛ ያገባን የሚባል ከሆነማ ኦኬ፣ ብልጽግናም እኮ በመሳሪያ ነው እየፈታው ያለው የአዲስ አበባን ጉዳይ። መሳሪያን እየተቀበል ከአዲስ አበባ ላይ መሳሪያ ያመኛል፣ መቀለ ላይ ሲሆን ግን መሳሪያው ይመቸኛል የሚባል ነገር አይሰራም አይደል? መርህ ነው። ኮንሲስተንት መሆን አለበት፣ ወጥ መሆን አለበት። አንዳንዶቹ እንደዛ ስለሚሉ ስለማይ ነው አገዛዝ አዲስ አበባ ላይ ሲሆን ያመናል፣ መቀለ ሲሆን ግን ተገዙ ትግሬዎች አይነት ነገር ተጨፍለቁ። መሳሪያ እዛ ብልጽግና መከላከያ ይዞ እንደ ሚሊሻ በየቦታው እንደ ፖሊስ በትኖ ትንሲል የጦርነት ይቁም ምናምን ብልጽግና መሳሪያውን መጠቀም ያቁም ትልና መቀለ ላይ ሲሆን ግን ህወሓት ግን እንደዛ ማድረግ አለበት ምክንያቱም አማራጭ የለውም ይላል። ኖ ሰርቲፊኬትም ይሰጣል እኮ ባይዘ ወይ አሁን ብዙ ሰዎች የህወሓት ጉዳይ ራሱ ትተን ማለት ስትራቴጂካሊ ማለት ለህወሓት እያገለገሉ ነው ብዙ ሰዎች አሁን ሊቃንም ምናምን የሚሉት በቃ አሁንማ ህወሓት እኮ ትግራዋይ ነው የትግራይ ኃይል ነው። ስለዚህ ለሱን የሱን ጉዳይ ለይደር ይዘን ዝም ብለን የውጭ ጉዳይ ነው የምናደርገው። እቺ ስልት የኤርትራ ህዝብ ለ35 ዓመታት እዛ የጥፋት መንገድ የጭቅየ ስርዓት ውስጥ እንዲኖር እያደረገው ያለው ምንድነው? በቃ እኛ አገር
እያጸና ነው ደግሞ እየተከላከል ነው። የውጭ ኃይል እየመጣ ነው ሊበላህ ነው። አሁን ቢመጣስ ብለን እንዳታስብ። አሁን ለምሳሌ ኢትዮጵያ ልትወር ነው ይላል፣ ወያኔ ወደ ኤርትራ ሊገባ ነው ይላል። ቢገባስ ምንድን ነው የሚያደርግ? ከዛ በላይ ነው የሚያደርግ፣ ከዛ በላይ ነው የሚደበድብ ወይም የሚቀጠቅጥ የሚገድል እንድትሰደድ የሚያደርግ። ትግራይ ውስጥ ሰርቲፊኬት በቃ ጀግና ትባላለህ። ከሌ እኮ በቃ የህወሓትን ጉዳይ ትቶ የትግራይ እሱ ላይም ክሊር ላድርገው። ሌሎች ብሔሮችም እዛ ትግራይ ውስጥ ያሉትም የትግራይ ህዝብም ይህንን ነገር መረዳት አለበት። ብዙ ጊዜ ህዝቦችና ሀገሮች የጠፉት በእንደዚህ አይነት መካሪንን ባዮች በቃ አሁን ችግር ውስጥ ስላለን እዛ ላይ እየቀጠቀጠን ያለው ኃይል እየቀጠቀጠን ይቀጥል በሚሉ ነው። ደርግ ለምሳሌ በእንደዚህ አይነት ሰዎች ነው ወደ አውሬ የተቀየረው። መኢሶን ነው ምናምን የሚባሉ ነበሩ አጠገቡ ሆነው እርምጃ ውሰድ የሚሉት። እርምጃ ውሰድ፣ አጽዳው፣ እነዚህን ግደል፣ የጃንሆይ የነበሩ ባለስልጣናት እነዚህን ካልገደልክ ምንም ለውጡ ይቀለበሳል፣ አብዮቱ ይቀለበሳል፣ ጀኔራሎች እነገሌ አይታመኑም እያሉ እያማከሩ ብዙ የራሱን ሰዎች የህዝቡንም ወጣቱንም ፈጀ። የኢሃፓ ነጭ ሽብር የሚቀለበሰው ቀይ ሽብር ሲፋፋም ነው። እነዚህ ምንድነው አሁን ትግራይ ውስጥ እኮ ሐምሻይ መስረቅ 5ኛ ረድፍ ፊቭዝ ኮለመን ትግራይ ውስጥ አሉና እነሱ መንጠር መጀመሪያ እያሉ እነሱን ሊበላ በሚችልበት ደረጃ ወደ ዘንዶ እየቀየሩት ነው ያሉት። ደርግን እንደዛ አድርገው ወደ ዘንዶ ከቀየሩት በኋላ እነሱን የበላቸው እዛ አጠገቡ ሆነው ሲያማክሩት የነበረ እንዳለ ነው የጠራረጋቸው። አቤት ልጆቿን ትበላለች ሲባል ነበር ያ። ስለዚህ አገሪቷ ደግሞ የገባችበት መቀመቅ ታውቃለህ። በሻዕቢያ በኩልም ተማርን እናውቃለን የሚሉ የኤርትራ ልሂቃን አሁንማ ሀገር ችግር ውስጥ ናት፣ ስለዚህ ብሔራዊ አገልግሎት በቃ ምንም አማራጭ የለም መቀጠል አለበት፣ የኤርትራ ወጣት ታፍሶ መግባት አለበት ብለው አማከሩ። መዘጋት አለባት ኤርትራ። ሌላ ቀርቶ አንዳንዴ በጣም በሚያስደንቅ መልኩ አዚፍ እነሱ ምርት ያላቸው የተትረፈረፈ ይመስል ከኤርትራ እኮ ከውጭ አትፈልግም፣ የራሷ በቂ ያላት፣ ከውጭ የሚገባ እንዲያውም በሽታ ምናምን ሊያመጣብን ይችላል በሚል ኢንተርኔት የፋይበር ኦፕቲክስ በውሃ ስር የሚሄድ ጅቡቲና ኢትዮጵያ የተጠቀሙበት ኤርትራን ጭምር ሊያካትት ነበረ ታቅዶ የነበረው። አይሆንም አሉ። ሌላም እርዳታ የልማት ትኖች ብድሮች ምናምን እንደዚህ እምቢ አሉ። ከዛ እነሱ እየመከሩ እንደዛ እያደረጉ ኤርትራ ወደ ምን ውስጥ እንደከተቷት ያው አሁን ያለችው ኤርትራ ምስክር ናት። ህዝቡም ራሱ የምታውቀው ነው ምን አይነት ሁኔታ እንዳለ ማለት ነው። በእንደዚህ አይነት ሁኔታ እየመከርን ነው በሚል ገደል ውስጥ የሚከቱ ሰዎች አሉ። አዎ ለእነዚህ ሰዎች ግን ያለኝ እንትን ጥያቄ አንድ ነው። የውጭ እንዳይመጣ ብላችሁ ነው የሁሉ ዋጋ እንድንከፍል እያደረጋችሁ ነው ያላችሁት። የውስጥ ራሱ እየጨረሰን ነው፣ የውጭ እንዳይመጣ እየተባለ ማለት ነው። የውጭ ደስ እንዳይለው ለምሳሌ አረተው ይሄ የወጣው አዋጅ ያፈና ነው ይስተካከል ስትል አይ አብይ ብልጽግና ደስ እንዳይለው፣ አረ የትግራይ ህዝብ ውሃ ያስፈልገዋል ስትል አይ ብልጽግና ውሃ ከሰጥ እንትን ካልንማ ብልጽግና ይደሰታል። ብልጽግና እንዳይደሰት እየተባለ የውስጥ አቅም የመግደል ኦኬ፣ ብልጽግና ደስ እንዳይለው እየተባለ የውጭ እንትን እየተባለ የህዝቡን አቅም መቀመቅ ውስጥ ከተታችሁት። ከዛ ያ የፈራችሁት መጣ እንበል። በምንድን ነው የምትመክቱት? ወጣቱ ተሰዷል። እንደዛ ያማከራችኋቸው የራሳቸው ጠባቂዎች እንጂ እናንተን ጠባቂ አይመድቡላችሁ። ችግር ሲመጣ ጥለዋችሁ ነው የሚሄዱት። ስለዚህ ከህዝቡ ጋር ነው የምትኖሩትና ከአሁኑ ከህዝቡ ጋር የሚያኗኑራችሁ የሆነ ነገር አድርጉ ነው። ህወሓት አሁን ገዢ መሳሪያ የታጠቀ ገዢ እንጂ አማጺ ቡድን ነፃነት ታጋይ አይደለም። ልክ በደርግን ይታገል እንደነበረው አይነት ምናምን አይደለም። አሁን ህወሓት መንግስት ነኝ ብሎ ምክር ቤት አለኝ ብሎ ፖሊስ አለኝ ብሎ በጀት ግብር ሰበስባለሁ ብሎ ግብር እየሰበሰበ የሚገዛ ገዢ ነው። ስለዚህ ከገዢ ጋር ነው መስማማት ያለባችሁ ወይስ? ስለዚህ ከብልጽግና ተጠግቶ ገዢን በማማከር የሚካሄድ አካሄድ ልክ ካልሆነ መቀለ ላይም አዲስ አበባ ላይ ልክ ካልሆነ መቀለም ላይ ልክ አይደለም። ይህንን ነው የምላቸው። በዛ ላይ ደግሞ ይጠብቀናል የምትሉት ወይም ደግሞ አንዳንዶቹ በብሔርተኝነት ነው ያልከው ሰርቲፊኬትም የሚወስዱት። ብሔርተኛ ነን እኛ ከብልጽግና ጋር አይደለንም፣ ኢትዮጵያውያን አይደለንም፣ ብሔርተኞች ነን። ኦኬ አም ፋይን።
አይ ላይክ ብሔርተኛ እወዳለሁ። ትግራዋይ ብሔርተኛ ሀገረ ትግራይ ነው የምፈልገው። እኔም እፈልጋለሁ። ጥሩ ይሄ የምትለው ብሔር ጠንክሮ እንዲወጣ ሀገርም እንዲሆን ከተፈለገ ብሔሩን የሚያጠፋ አካሄድ የሚበትን አካሄድ ማስቆም መቻል አለብህ እንጂ ያንኑ እየደገፍክ እያጨበጨብ ብሔሩ ከተበተነና ከጠፋ በኋላ የምትለው አሸናፊነት እና ሀገረ ትግራይ የመመስረት ብሔርተኛ ስሜት ይዘህ የምትኖርባት ሀገር እንድትኖር የሚያስችል አቅም አይኖርህም። ሶ እየሰሩ ያሉት ለሚያምኑበት ዓላማ በተቃራኒ መልኩ ነው እያልኩ ይሄ ሌሎችም ብሔሮች ላይ ይሰራል። እንደ እንትንም ይውሰዱት። ኢቭን በጋራ ሆነንም በምናደርገው ትግል በጋራ በጥምረት ከሌሎች ብሔሮች ጋር ትግራይ ጠንካራ ሆኖ ነው መምጣት ያለበት ወይስ በህወሓት ተቀጥቅጦ ደቆ እችን የምትባል አበርክቶ የማያደርግ ትግራይ ቢሰጣችሁ ነው የሚሻላችሁ ነው? ይህም መውሰድ አለባችሁ ነው። ትግራይ እስከና አቅሙ ነው በዛ በጥምረትም ድርሻው ከድርሻችን በላይ አይጠይቁን እንጂ እኮ በትክክለኛ ድርሻ እኮ ችግር የለው። ችግር የሆነው ምንድነው እናንተ ተሰውና እኛ ስልጣን እንያዝ የሚለው ነው። ለማንኛውም ልል ፈልጌ ነው እንደዚህ አይነት ሰርቲፊኬት የሚወስዱ ሰዎች ብዙ ጊዜ በጣም መጥፎ ናቸው። አይ ቲንክ ፕሮፌሰር ኃይለ ገሪማ ይመስለኛል እማዋጉሽ ብሎ ነው የሚጠራቸው፣ ወይም አዋጉሽ ይባላሉ። በቃ ያጋድላሉ፣ ምን ይላሉ፣ ግድያ መገዳደሉ እንትኑ ላይ ህይወት እና ደም መስጠቱ ላይ አይገኙም፣ ግን ያጋድላሉ። ከዛ መጨረሻ ላይ ህዝቡን የጠቀምነው እኛ ነን ብለው እንትን ይሉና መጨረሻ ላይ ግን በህዝቡ በጣም የተጠሉና መጨረሻ ላይ የሚያማክሯቸው ሰዎች ገለል ሲሉ የሚገቡበት ቦታ የሚያጡ ሰዎች ናቸው ልል ፈልጌ ነው። ያ ሰርቲፊኬት ሊያድናቸው አይችልም። ይሄ በዚህ እንረዳው። ለማንኛውም ካለን ጊዜም አንጻር ብናጠቃልለው ጥሩ ነው ብዬ አስባለሁ። 83 እና አሁን የተለያዩ ጊዜያቶች ናቸው። አሁን ያለው ሁኔታ አሁን ላለው አገራዊ ክልላዊም አገራዊም ቀጠናዊም ዓለም አቀፋዊ ሁኔታ የሚመጠን አመራር ያስፈልጋል። ለዛ የሚመጠን የፖለቲካ ፎርሙላም ይዞ መቅረብ ያስፈልጋል። ካልሆነ ምንም ልታደርግ አትችልም። ባለበት አሁን የፋኖ ማያይዘው እንድትነግረኝ የምፈልገው ወይም ደግሞ አስተያየት እንድትሰጥበት አሁን ህወሓት 1983 ብቻ አይደለም 2014ም ደብረ ብርሃን ደርሰዋል። ያው ሌላ እንትን ኬዝም አለ እና አሁን ፋኖ እሱ ይደግማል ተብሎ ነው አሁን አንዳንድ ምናልባት ጽንፈኛ ነው የምላቸው ያው የራሳቸው ያልሆነ ነገር የሚፈልጉ ህዝብን ከህዝብን ማጋደል የሚፈልጉ ስለሆኑ ብዙ ውጭ ሀገርም ሆኖ እንደ የኛ ጽንፈኞች አሉ፣ ጦርነት የሚያዋልዱ አዋጉ ያልካቸው አሁን እንደዛ አይነት ሰዎችም አሉ። አሁን ፋኖ አይዞ 4 ኪሎ ይቆጣጠራል ምናምን የሚባል ማለት ነው። አሁን ስንት ዓመት ተታግለዋል። እስኪ አሁን ከትግራይ አንጻር የምታየው እኮ ጂኦግራፊካሊ ለ4 ኪሎ የቀረበ አማራ ያው የፋኖ ትግል ወደዛ የቀረበ ነው ማለት ነው። ያው ትግል ስለሚሉት ትግል እያልኩ ጠራዋለሁ እና አሁን እነሱም ይደግማሉ እየተባሉ ነው። በቃ 4 ኪሎ ፋኖ ይገባል፣ ነገ ይገባል፣ ቀጠሮ ስንት ጊዜ ቀጠሮ ሰጥተውናል፣ 4 ኪሎ ይገባል፣ እነዛ እያደረገ ነው እየተባለም ይነገራል። እና አሁን ይህም አስተያየት እንዲሰጥበት ፈልጋለሁ። ህወሓት 83 አይደግምም ከተባለ ምናልባት የህወሓት የ83 አሁን ፋኖስ መድገም ይችላል ወይ? እዛም ላይ ያለኝ ምክር ልንገርህ ለአማራ ተወላጆች ወገኖቻችን፣ ፋኖም ላይ ያሉት ምንም ላይ ያሉት በሰላማዊ ፖለቲካ የሚንቀሳቀሱት I think they have to come up with formula. They have to formulate. በጋራ የምንቀጥል ከሆነ በጋራ የሚሆነ የማንቀጥል ከሆነ ደግሞ በሰላም የምንለያይበት ፎርሙላ ይሄን መሆን አለበት ብለው ቀመር ይዘው መምጣት አለባቸው እንጂ ምን መሰለ ብዙ ብሔር ባለበት ሀገር ብዙ ተፎካካሪ የታጠቀ ኃይል በተለይ አሁን ደግሞ ባለበት ሀገር እኔ በእንደዚህ አይነት መንገድ ሄጄ ነው ይሄንን ነገር ማድረግ ማሳካት ፈልገው የሚለው የብቻ የራስህ ፍላጎት ብቻ ግምት ውስጥ ያስገባ የፖለቲካ ፎርሙላ አይሰራም፣ አክሳሪ ነው። የመጡበት ህዝብም ዋጋ ያስከፍላቸዋል። በህወሓት የምንቃወመው ነገር እነሱ እንዲደግሙት አንፈልግም፣ በሌላ ብሔርም በሌላ ህዝብም ቢሆኑ ማለት ነው። ምክንያቱ ዞሮ አብረን ብንቀጥል አንድ ሀገር ነን። ስለዚህ የሚመጣው ችግር የጋራችን ይሆናል። ብንለያይም በአንድ ቀጠና ውስጥ ስላለን የሚመጣው ችግር አሁንም የሁላችን መሆኑ አይቀርም። ስለዚህ ህወሓት ብቻ የወከላት ትግራይ ነው የምንፈልገው የሚለው ከዛ መጀመሪያ መፋታት አለባቸው።
ከህወሓት ውጭ ኢንፋክት አሁን ህወሓት በትግራይ ተቀባይነት የለውም። ቅድም ስገልጸው ነበረ፣ ሰምተውኛል። ስለዚህ ከሆነ ዘንድ በህወሓት ብቻ የምትወከል ትግራይ የሚለው ነገር እርግፍ አድርገው ትተው ትግራዮች ያላቸው የፖለቲካ ሀሳብ አማራጭ ኦልተርኔቲቭ ምንድን ነው? ለምሳሌ በትግራይ ዘንድ ያለን አማራጭ አንድ ነው። አንዳንዶች ስለሚጠይቁ ነው በዚህ አጋጣሚ መልሰው ትግራይ ውስጥ እንዲህ መፍትሄ ብለን የምናስበው እኛ ምንድነው ትግራዮች በትግራይ ጉዳይ ላይ በጋራ መምከር አለባቸው። የጋራ ትልቅ ዳስ ሰርተው ተሰባስበው ያሉ ልዩነታቸውን አጥብበው ማለት የፖለቲካ ልዩነት እርግፍ አድርገው ይተዋሉ ማለት አይደለም። እሱማ የተቋቋሙበት ነው፣ ይዘው ነው የሚቀጥሉት። ለትግራይ ያዋጣል ያሉት ይዘው ይቀጥሉ። ግን በትግራይ ጉዳይ ላይ ግን ሲሆን የትግራይ ህዝብ ህልውና ጉዳይ ላይ በጋራ መክረው አሁን ባለው መሳሪያም ፖለቲካም ሲቪልም ምንም እየሆነ በሚሄደው ህወሓት መቀጠል አንችልም። ፓርቲም መንግስትም ህዝብም አንዳንድ ጊዜም ከህዝብም በላይ የሆነ ፓርቲ ምናምን የሚባል አይሰራም። እነዚህ የሚያስተካክል የጋራ አንድ ላይ ተወያይተን ቻርት እናደርጋለን፣ ፎርሙላ እናወጣለን። የሽግግር ቻርተርም ልንለው እንችላለን እንደ ትግራይ። ይህንን አድርገን ግንኙነቶቻችን ከተቀሩት ከአካባቢያችን ያሉ በአገሪቱ ባሉ ብሔሮችም በቀጠናው ያሉ ህዝቦችም እንዴት ይሆን የሚለውም ላይ እዛ ላይ መስማማት መድረስ አለብን። ካልሆነ የደህንነት ስጋታችን ይዘን በተናጠል አንዱ ወደ አዲስ አበባ አንዱ ወደ አስመራ ቢሄድ ምንም ሊያመጣው ለውጥ የለም። ወደ ባህር ዳርም ከሆነ ወደ ጎንደርም ወደ ምን አያመጣም። ስጋት ያመነጨው ወዳጅነት፣ ጉድኝት መፍትሄ አይደለም። ለጊዜው ሊመስል ይችላል። ካሁን በፊት በኢትዮጵያ ተሞክረዋል። ህወሓት ወያኔ ነው ጠላታችንና ወያኔ እናስወግድ እንጂ ተባለ። አብይን በእንደዚህ አይነት ሁኔታ መጣና ሀገሪቷ ግን ቀውስ ውስጥ ነው የገባችው። እንደዚህ አይነት ዘላቂ ያልሆኑ መፍትሄዎች መፍጠር ተገቢ አይደለም። በትግራይም በዘላቂነት መፍትሄ ሊያመጣ የሚችል ግንኙነት ከህዝቦች ጋር እንዴት ይሁን ከጎረቤቶቻችን ጋር በሚልም መግባባት አለበት። ትግራይ ሲጀመር አንድ አካል እየወሰነልን ሄዶ የሚለጠፈው መሆን የለበትም። ግንኙነት ሲባል የአንድ ቡድን ጥቅም ምናምን ስጋቶች ግምት ውስጥ ባስገባ ነው። የትግራይ ህዝብ ጥቅምና ስጋቶች ግምት ውስጥ ባስገባ ነው ፎርሙሌት መደረግ ያለበት እነዛ ግንኙነት። ካልሆነ አንዱ ትግራዋይ እኔን ለመምታት ነው ወደ አስመራ እየሄዱ ያሉት ብሎ የሚያስብ ከሆነ አስመራ ደግሞ ተቀብለው እዛ ትግራይ ውስጥ ያሉ የኛ የሻዕቢያ የማይወዱ ተጋሮች አባሩልን የሚሉ ከሆነ ይሄ የሆነ ያለው የብልጣብልጥነት ነገ ጠዋት የሚፈነዳ አደጋ ውስጥ የሚከተን ትግራይን ደግሞ የሚበታተን ነው። ትግራይ ፋኖ በሚፈልገው ኢንትረስት የትግራይ ሰው እገሌን ለምሳሌ አንዳንዶች አያለው እገሌ የተባለ ትግራዋይ ላይ ተጋሮች አቅም አንሷቸው እኔም ተደርቤ ልምታ ብሎ የሚገባ ሰው ያጋጥመናል እኮ ለምሳሌ በግል እኛም ላይ የሚደርስ ነው። ያ ለትግራዮች ተው። ሲጀመር ትግራዮች መቀጣቀጣቸው ራሱ መደገፍ የለብን። በተለይ በዳይ አገዛዝ አለ የጋራ የሚበድለን ብለህ መጣም ከሆነ ትግራዮች በፈጠሩት ክፍል ውስጥ ገብታ አንዱም ሳይድ ይዘህ የምትወራወር ከሆነ አንተ ጭቃ ውስጥ ገብታል። ሻዕቢያ እንደዛ ነው እያደረጋቸው ያለው ህወሓቶች አቅማቸውን እየቀነሰ መጨረሻ ላይ ዲፐንደንት። ሻዕቢያ ደግሞ እንደዛ ነው የሚፈልገው። የጠነከረ የራሱ መወሰን የሚችል ሳይሆን የደከመ የተሰጠውን የሚቀበል ትዕዛዝም በለው ፍርፋሪም በለው ማለት ነው። ይሄ ለትግራይ አይጠቅምም። ሌሎች ብሔሮችም አንመኝላቸውም። ኢቭን ኤርትራውያንም አንመኝላቸውም። መሆን ያለበት ምንድነው? እንደ ትግራይ መክረን ዘክረን ያቀረብነው ፎርሙሌት ያደረግነው እንደ ትግራይ ጨርሰን ወደ ህዝባዊ መንግስት መሸጋገር አለብን። ምንድነው የምትፈልጉት ስለሚሉን ነው። ወደ ህዝባዊ መንግስት በህዝብ የተመረጠ ተሸጋግረን ከዛ በኋላ በጋራ በሆነው ደግሞ በጋራ ተገናኝተን እንመክራለን፣ እንዘክራለን፣ እንወያያለን፣ እንከራከራለን። ከመሳሪያ ልክ እኛ በሰላማዊ መንገድ በትግራይ እንደጨረስነው ከተቀረውም ህዝብ ጋር በምናደርገው ውይይት በአካባቢም በቀጠናው በሰላማዊ መንገድ በሀሳብ ከዛ የተሻለ ሁሉንም ሊያግባባ የሚችል ፎርሙሌት መደረግ አለ። የካሁን በፊቱ ጎድቶናል፣ ትግራይንም ጎድቷል። ቋሚ ማይኖሪቲ ያደረገ ነው ህገ መንግስቱን ፌዴራላዊ ስርዓቱ አደጋ ነው የጋበዘብን። ሌላውም አይወደውም፣ ኮምፕሌን አለው ሌላውም። የሌላውም አድሬስ መደረግ አለበት። የግምት ውስጥ ያስገባ መፍትሄ መፈለግ አለበት። በእንደዚህ አይነት ሁኔታ ነው እኔ ፋኖም ምንም ያላቸው እንትን ከመሬት ጋር ከምዕራብ ትግራይ ከምናምን ከደቡብ ትግራይ ተያይዞ የሚያነሱት ነገር አለ። 4 ኪሎ ብቻ ስጡን እንጂ ችግር የለውም የፈለጋችሁትን መሬት ውሰዱ የሚባለው ነገር ነገ ጧት የሚፈነዳ ቦምብ መትከል ነው። 4 ኪሎ ከያዝን በኋላ እየተባለ ያለው መከላከያ ይዘን አየር ኃይል ይዘን ከምዕራብ ትግራይ እናንተን ማስወጣት አይከብደንም ያኔ ነው እየተባለ ያለው።
ይሄ እንደ ትግራዋይ ሆኜ ምን መቀበል የለብኝም። ለትግራይ ይጠቅማል እንኳን ብትለይ ማለት ነው። ስልጣን ያዝና 4 ኪሎ ከያዝን በኋላ እኮ ያኔ ስለሚሉ ስለምሰማ ነው። ቪዲዮ ይልክልኛል ሰው። እኔ እንኳን ፕሮግራማቸው ሙሉ አልከታተልም የህወሓት አፈቀላጤዎች፣ ግን ሰው ይልክልኛል እና ቪዲዮ ላይ አየር ኃይል ይዞ ምን ይዞ እንዴት ብለን ነው ምዕራብ ትግራይ የምንመልሰው? ስለዚህ አየር ኃይሉን ያዝና ምዕራብ ትግራይ ጥያቄ ያለኝ የሚለውንም እዛው ሁሉንም እየቀጠቀም በኃይል እንያዝ ነው። ያ ደግሞ ዘላቂነት የለውም። አየነው እኮ ሊሆን አይችልም። ካሁኑ እንዲያውም እየነገርናቸው ነው ያለ ነው። ነገ የሚፈነዳ ፈንጃል እንዲያውም ነቄ እንዲሉና እንዴ ይሄ ነገር እንዴት ነው ምንድነው እንደ እያሰቡ ያሉት እነዚህ ሰዎች ያ መፍትሄ ሊሆን አይችልም። የሁለት ሞኞች ስንቅ አመድ ስንቅ የክልተ ዓያሹ ሐመኽሽቲ እንደሚባለው አይነት በትግርኛ ማለት ነው። ያ ረጅም ርቀት ሊወስደን አይችልም ነጋሲ። ሌትስ ሲት ዳውን እንደ ትግራይ እሱን ጨርሰን እንደ በጋራ ደግሞ ምንድነው ወደረ የኤርትራ ጉዳይም በመርህ በህግ በተቋም በተመሰረተ መሆን ያለበት። አሁን የሚደረገው ግንኙነት እኔ እውነቱን ልንገር ግንኙነት ብዬም ልወስደው አልችልም። ዝም ብሎ ፍርሃት የወለደው እና ደግሞ አጋዥ ፍለጋ፣ በዛ ላይ ደግሞ ዲፐንደንት ሆነ ጥገኛ ሆነ የተሰጠህን ትዕዛዝ ጌታዬ ሆይ እያልክ እያከበርክ የምትሄድበት ነው። ይሄ ዘለቄታዊ አይደለም። በሻዕቢያም በህወሓቶችም የሚነገር ነገር አለ። ሻዕቢያ የበደለንን ረስተን መስላችሁ ነው እንዴ? አሁን አብይ ትልቁ አደጋ ስላለን ነው እንጂ እሱን እናስወግድና እንዴ በቀጠሮ ጦርነት እያያዙልን እኮ ነው። አሁን የሚያፈነዱት ጦርነት አልበቃ ብሎ ሌላ ቀጠሮ የተያዘ ያ 98 በ90 በአበሻ ባድመ ተብሎ የሚጠራው የባድመ አይደለም፣ ውሸት ነው። ጦርነት ወልዷል። ምክንያቱም ህወሓትና ሻዕቢያ በመርህ በህግ በተቋም ስላልነበረ ግንኙነቱ ዝም ብሎ የጥቅም ትስስር ስለነበረ ፈነዳ። እንደዚህ አይነት አካሄዶች አያዋጡም። ከፋኖም ጋር እንደዚህ አይነት ነገር ካለ ፋኖዎች የአማራ ህዝብ ሌላው ነው ማለት መቻል አለብን። ፕራይመሪሊ ከትግራዋይ ወገንህ ጋር ሳትግባባ ከኔ ጋር መጥተህ የጋራ ምናምን የሚባል ነገር ስህተት ነው ማለት መቻል አለባቸው። ምክንያቱም እንደዛ ብሎ የወሰዱት አጋር የህዝቡ ድጋፍ ከሌለው እኮ አንድ እግሩ የተሰበረ ወንበር ይዘው ነው እየዞሩ ያሉት ማለት ነው። እንደዛ ነው ለኔ። ህወሓትን አሁን ተሸክሞ ጥምረት ውስጥ ማስገባት ማለት የትግራይን ህዝብ ያልያዘ አካል ተሸክሞ መዞር ነው። አይ ነው አሁን መሳሪያ ስላለው ምናምን በቃ ቲዲኤፍ አለ ምናምን ነው። መሳሪያም በለው ቲዲኤፍም በለው የህዝብ ድጋፍ ከሌለው፣ ደጀን ከሌለው፣ ስንቅ ከሌለው፣ ወጣት ወደዛ የማይቀርብለት ከሆነ ቀጣይነት ነው እንደ መስዋዕት እኮ አለ የሚሰዋው እኮ መተካት አለበታል። ስለዚህ ህዝባዊ ቅቡልነት በጣም ኢምፖርታንት ነው። በትግራይም በኢትዮጵያም በቀጠናዊ ደረጃም ወሳኝ ነው። እኛ ያገባንም ብለን የምትወው ነገር አይደለም። እንደገናም በበደል እጃችሁም ተሳታፊ መሆን የለባችሁም። በዳይ ጋር ግንኙነት መመሰረት እኮ የበደሉ በተዘዋዋሪ አካል መሆን ነው አይደል እንዴ? ስለዚህ ከዛ መውጣት አለባችሁ። ሌላው እንደ አገር እንዴት እንቀጥል፣ የድንበር ጉዳዮች አከራካሪ ማጨቃጫቂ የሚሆኑ ብዙ ጉዳዮች አሉ። የመሬት ብቻ አይደለም። ህገ መንግስት አለ ምን አለ ምን አለ። እንደ ኢትዮጵያ የምንቀጥል ከሆነ ነው። የምንለያይ ከሆነም ደም ከምንፋሰስ የተሻለው አማራጭ ይሄ ነው ብለን ተግባብተን ማለት አለብን። ኢንፋክት አንዳንዶቹ አንተ 4 ኪሎ ስጡን እንጂ መሬቱ ምዕራብ ትግራይም ደቡብ ትግራይም ውሰዱት፣ ወደ አማራ ክልል አድርጉት ማለታቸው ህወሓት አቅርባል። ሌሎች ደግሞ የዛ እንትን ግልባጭ የሚያቀርባሉ። የዛ ተቃራኒ ምንድነው የሚሉት? 4 ኪሎ ፋኖ ከሰጠናችሁ ምዕራብ ትግራይና ደቡብ ትግራይ አትበሉ ተብለዋል ፋኖዎች የሚልም አለ። እንዲያውም ይሄ ወደ እውነትም የቀረበ ነው ይሄኛው። እንዴ ፋኖ 4 ኪሎ ከያዙ በኋላ አየር ኃይልና የአገሪቱ መከላከያ ከያዙ በኋላ 4 ኪሎ ብቻ ነው እንደሚቀመጡት? ያ ሰተናችኋል ያሉት ምዕራብ ትግራይና ደቡብ ትግራይ ተመልሰው መጥተው እንደገና ሌላ ጦርነት፣ እንደገና ሌላ መፈናቀል፣ ሌላ እልቂት ነው የሚሆነው። ያ መፍትሄ ሊሆን አይችልም። 4 ኪሎ በሚባል ነገርም ጭራሽ መጨቃጨቅ ራሱ ሞኝነት ነው ለኔ። መሆን ያለበት እንዴት ህዝቦችን አቻችል አረዳድተን ተከባብረው የሚኖርበት ቀጠና፣ አገርም ከሆነ የተለያየ እንደ ሀገር ከሆኑ ደግሞ እንደ ሀገር የሚያስቀጥላቸው ፎርሙላ የትኛው ነው? ኢትዮጵያ እኮ ሁሉ ሞክራለች። ንጉሳዊ ሞክራለች፣ ወታደራዊ መንግስት ሞክራለች፣ ፌዴራላዊ ሞከረች። ፌዴራላዊውም የኢህአዴግ የውሸት ፌክ ሲዶ ፌዴራሊዝም ተባለ።
ኢንክሉዲንግ የፌዴራሊዝም ጠበቃ የሚባል አማራው ይሄ ህገ መንግስትና ፌዴራሊዝም ጸረ አማራ ነው ብሎ ጠላቴ ነው ብሎ ፈርጆታል። እኔን ለማጥፋት በተቋማዊ የተሰራበት በህወሓት ነው ብሎ ነው የሚያምነው። በነገራችን ላይ እሱም እየተናገሩ ነው አማራዎች አሁንም ራሱ ከህወሓት ጋር እንሰራለን እየተባለ ህወሓት ነው ይሄ የዘርፈ ፖለቲካ አምጥቶ ያፋጀን ዋናው የዚህ ሁሉ ውጥንቅጥ ምንጭማ ማን ሆነ ነውና ይላሉ። እኔ ያለው በሚዲያም በምንም አያቸዋለሁ። እኔ መጽፋቸው ላይ ኮሜንት ስር መጥተው ሲሰጡ ያለው ያው ናፍቆት ስለሚሉ ህወሓቶች ህዝቡ ናፍቋል ምናምን ስለሚሉ ነው ይሄንን ያል። ስለዚህ በፌዴራሊዝም በሚያምኑት በኦሮሞ፣ በሶማሊ፣ በሌሎች ብሔር ብሔረሰቦች እንኳን ራሱ ይሄ ፌዴራሊዝም የውሸት ነው ነበር ሲባል የነበረው የህወሓት ፌዴራሊዝም ሲዶ ፌዴራሊዝም። ምክንያቱም ዲሞክራሲ የለውም። ፌዴራሊዝም ደግሞ ኢን ዘ አብሰንስ ኦፍ ዲሞክራሲ ከሌለው የመወሰን ስልጣን ለህዝቡ ሳሰጥ በብሔር ዝም ብለህ ሸንሽነህ ይሄ ያንተ ነው ብትል ምን ትርጉም አለው? አት ኤኒ ታይም መሳሪያ አስታጥቀህ ልክ ትግራይ ላይ እንዳደረጉት ማለት ነው። በማህተሙም መስሪያ ቤቱም የህዝቦች ነው ህዝቦች ያቋቋሙት ምክር ቤት ምናምን ትልና ታጭበረብርና መሳሪያ ልከህ ግን የፈለግከውን ነቅለህ የማትፈልገውን ነቅለህ የፈለግከውን ትተክላለህ። ይሄ አያዋጣም ባይነኝ እኔ። ከዚህ መውጣት አለብን። ፌዴራሊዝሙም ተሞከረ የውሸት ነው ተባለ። ሌላ ያልተሞከረ ነው ማምጣት ያለብን አለ። ደግሞ ዓለም ብዙ አማራጮች ለብዙ የተለያዩ ሀገሮች አቅርባለች። እኛ ደግሞ የዓለምን ተሞክሮ ነው ስላለን የኛ የራሳችን የውስጣችን ችግሮች ደግሞ ምንድናቸው አይተን እንላለን። እነዚህ ችግሮች ግን ህወሓትን አጋር በማድረግ ወይም ህወሓትን መሪ በማድረግ ግን ይፈታሉ የሚል እምነት የለኝም። ሲጀመር እኔም አውቀው የኢትዮጵያ በተለይ የአማራው ሊቅ ቲፒኤልኤፍ ራሱ ስሙ እንዴት አይቀየርም ብሎ ሲከራከረኝ ነው እኔ ተማሪ ሆኜም አስታውሰው ዩኒቨርሲቲ። እንዴት ትግራይ ፒፕል ሊበሬሽን ፍሮንት የሚል ስም መንግስት ከሆኑ በኋላ እንኳን እንዴት አይቀይሩትም? እንዴት ሚዚየም አያስገቡትም? አሁንም የነፃነት ግንባር ሆኖ ነው ኢትዮጵያ እየመራ የነፃነት ግንባር ነኝ የሚል ድርጅት ይዛችሁ ብለው ያሸማቀቁኝ ነበር ተማሪ ሆኜ። አሁን ሆኜ ሳስበው ራይ ይገዛ ሀገር እንዲያውም እዛው ሀገር ውስጥ መሆን አይደለም እየመራኸው ራስ መንግስት ሆነ ግን የወረ ፒፕልስ ሊበሬሽን ፍሮንት ሊበሬሽን ፍሮንቶች ሁሉም በዓለም አይታቸዋል። ሁሉም ሊበሬሽን ፍሮንቶች ከአንድ ሀገር መነጠል አለብን ብሎ የሚያደርጉ ትግል የሚያደርጉ ናቸው። ሐርነት የሚል ያላቸው ማለት ነው በትግርኛ ስንመጣ፣ ወይም በአማርኛ ነፃ አውጪ እንጂ ነፃ አውጪ ነኝ ብለህ ከዛቸው ሀገር እቀጥላለሁ የሚባል እና ነፃ አውጪ ነኝ ለትግራይ ህዝብ የሚወረወር የሻገተ ከረሜላ ነው። በኢትዮጵያ ላይ ወንበሩና ከዛ ያለው ሪሶርስ ሲመጣ ግን አንዴ ይህንን ማንተው አሁንም ተመልሰው የድሮ ስልጣናቸው የድሮ ሀብታቸውን ይዘው ያለምንም አዛዥ ነዛዥ የስጋት ምንጭ ከመቀለ አስወገድን ሲሉ ይኸው አዲስ አበባ ላይ እንኳን አልተወገድም። አፍሪካ ህብረትም ካለ ወደዛ ይሄዳሉ። ዓለም አቀፍም ከመጣባቸው ወደዛ እንሄድ ይላሉ። ግን የትግራይ ህዝብ የማያልቅ ነው እንዴ? እነዚህ ሁሉ ተጋጣሚዎች ገጥሞ መጨረሻ ላይ ማን ነው የሚቀረው? እነዚህ ሰዎችና ቤተሰቦቻቸው yes of course እነሱ ምሽጉ ላይ የጥይት ርቀት ያለበት የሉም። ከዘራ ይዘው ከኋላ ነው። ልጆቻቸው እንዳንተ ልጆቻቸው ውጭ ነው ያሉት። እነሱ ነው የሚቀሩት። የትግራይ ህዝብ ውሱን ነው ቁጥሩ። እኔ 30-40 ሚሊዮን የያዙት ህዝቦች እንኳን የኛን ያክል የኛ ሰዎች ያክል ድፍረት የላቸውም ለመስዋዕትነት 30-40 ሚሊዮን ይዘው። ትግራይ ግን 4-5 ሚሊዮን ሆኖ ወይም 6 ሚሊዮን ሆኖ በቃ ማት ነው መስዋዕት ነው በቃ። አረ በቃ ሌላ አማራጮች ይፈለጉ። ስለዚህ ይህንን ነው እንደ ማጠቃለያ መልእክት ማስተላለፍ ፈልገው። አመሰግናለሁ። ቴንክ ዩ። ምናልባት ሌሎች የቀጠናዊ ሁኔታዎችም ሌላ ቀን ይዘን እንመጣለን። ምናልባት ከጊዜ አንጻርም ጥሩ ሀሳቦች ነው ያነሳው። እጅግ አድርጌ አመሰግናለሁ። ምናልባት ለትግራይ ህዝብም ለአማራ ያለው ህዝብም በደንብ አድርጎ የሚያስተምር ይሆናል ብዬ ነው የማስበው። እስፔሻሊ ደግሞ የህወሓትና የፋኖ መንገድ ምን እንደሚያመጣ አሪል በገለጥከው አገላለጥ ደግሞ ነገ የሚፈነዳ አሁን የሚቀበር ቦምብ ነው የሚል የገለጽከው እሱ ነው የሚመጣው። ስለዚህ ይህን አስተውሎ በቀጣይነት እንደ ህዝብ የሚቀጥለው ሰላም ሆኖ የልማት የሰላማዊ መንገድም ሀዲድ ተከትሎ የሚያስኬደው መንገድ ነው መምረጥ ያለበት የሚል ሀሳብ በጣም ገዢ ይመስለኛል። አብረኸኝ ስለቆየ ለሚዲያችንም ለመጀመሪያ ጊዜ መጥተህ ነው ይህ ሀሳብን የሰጠን። በቀጣይ ደግሞ መጥተህ ሀሳብን አስተያየትን እንድሰጠን ተስፋ አደርጋለሁ። እጅግ አድርጌ ነው የማመሰግነህ አሉላ። ክብረት ይስጥልኝ።
እኔም እጅግ አድርጌ አመሰግናለሁ። በቀጣይ እንወያያለን በተለይ በአማርኛ ቋንቋ እና ደግሞ ይሄ ቀጠናዊ ጉዳይ ያልከው እሱም እናየዋለን በቀጣይ በሰፊው ራሱ የቻለ ሰፊ ርዕስ ስለሆነ ነው። ለነበረን ቆይታ እጅግ አድርጌ አመሰግናለሁ። እኔም ለተመልካቾችም ጭምር ቸርን ሰንብት። አመሰግናለሁ። ክቡራትና ክቡራን የሰላም ፕረስ ተከታታዮች ከአሉላ ሰሎሞን በወቅታዊ ሁኔታዎች በአገራዊ እንዲሁም በትግራይ በአማራም እየተደረጉ ያሉ አንዳንድ እንቅስቃሴዎች ወዴት እያመሩ ነው፣ እንደ ህዝብም የትኛው መንገድ ነው መያዝ ያለብን፣ የሚበጀውስ የትኛው ነው የሚለውን መሀል አድርገን ያደረግነው ቆይታ ይመስላል። እንደወደዳችሁት ተስፋ አደርጋለሁ። በቀጣይም እንግዶች የያዝን እንመጣለን፣ በዚሁ እንቀጥላለን ማለት ነው። ለሚዲያችን አዲስ የሆናችሁ ሳብስክራይብ ያደርጋችሁ እንዲሁም ደግሞ የዚህ የሚዲያችን ፕሮግራሞች ደግሞ ተደራሽነት እንዲኖራቸው ላይክ ሼር እያደረጋችሁ ከኛ ጋር እንድትቀጥሉ ነው አሁንም ደግመን የምናሳስባችሁ። አብራችሁን ስለቆያችሁ አሁንም በድጋሚ እናመሰግናለን። ክብረት ይስጥልኝ።